እሷን ለማስቀጠል እንዳለ መውረድ አለባችሁ። እሷ ቤቷን ከከፈተች በሁለት ገስት ኖ የዚህ የቢልዲንጉ ኔት ስጪ። የዚህኛው የዚህ ማዳር እየሰራ አይደለም። የኮስታት አድርገሻል እያሉኝ ነው በተደጋጋሚ። ተሻል ምናምን እንትን አይላቭ ማም ለምንድን ነው ሚዩቱን የምታነሺው? ተመተሰይ እኔ ጠርቻት ልጅቷ መታለች። እየሰማችሁኝ ከሆነ ማለት ነው። ታች ነች ያለችው። ነግሬያት መታለች። አንድ ቁጥር ትጻፍልንና ትግባ። የእሷ ይቆራረጣል። አንዋር የአዲስ ኔቱን ልትቀይረው ነው። ኔቱ ነው ከኔቷ ነው የእሷ ልገለብጠን ነው እንጂ ያው መጣች አለሁ ብላለች። አንድ ቁጥር ጻፊልኝ ሪም። አንድ ቁጥር ጻፊ ሪም። ገስት ላኪ ችግር የለው። ገስት ትላክ። ቆይ ልንገለበጥ እንችላለን። አባ እርግጠኛ አንገለበጥም። ኔቱ እየተቀየረ ነው። ፓስወርዱን እንትን እያለችው ነው። አንገለበጥም። አስተማማኝ ነው። የቲክቶክ ምልክት ያላችሁ ስጧት ለአዲስ ኢንሻአላህ። ኮፕሊንኩን 20 ሺህ 30 ሺህ ብታስገቡት በቃ አሪፍ ነው። ታብታቡን ተውትና ኮፕሊንኩን ብቻ አይ ቲንክ ከስልኩ ነው ከሌላ አይደለም። ነው አንዳንዴ ኔት ብዙ ሰው የሚጠቀመው ኔት ካለ እሑድ ስለሆነ ሰው እረፍት ምናምንም ስለሆነ ለዛ ኢንሻአላህ ችግር የለውም ይሰራል። ካልሰራም ሁለቱ ብቻ ገብተው ያወራሉ እዚህ ጋር እኛ ታች እንሆናለን። አሁን ይሰራል። በቃ ገና እንታታቆ ነው ይሰራል። በዱዓ ነው። ኒሃው ላይ ይሰራል። ያው ኒሃው ትሰራለች። አያ ኒሃው ላይ ይሰራል። ኒሃው ተቀመጭ አንቺ ትሻለሽ። እኔ ሩይ ትሰሚያለሽ? ሰላም አለይኩም እንዴት ነሽ? እስከዛ ይሰማሻል ድምጼ? ሩይ ነው ሄርሜላ ነው ስማ? የፊት ነው ሪም ነው ስማ? ረምላ ረምላ ረመንታዎች እኔ ሀው ላይ ነው የሚሰራው በደንብ ኔትወርኩ እባክህ ወጣች በእናትህ እንዳለ ወይ ዘርግፋችሁና እሷ ቤቷን ትክፈተውና እንደ ትናንት ነው ብናደርገው ደስ ይለኛል። ያለ ኢንተራፕት ሪክ ቤትሽን ክፈችና ለአንድ ሰዓት ለሁለት ሰዓት እንደዛ እናድርግ። ቀራትም ለምጠቅ ስሚኝማሽ ኦኬ ሰላም አለይኩም በድጋሚ አይ ሆፕ አሁን ይሰራል ዋይፋያችን ብዬ አስባለሁ። ከአንድም ሁለት ኦፕሽኖችን አስተካክለናል።
ምናልባት እሷ ቤቷን ከከፈተችም ጆይን አድርገን እንደ ትናንት ነው በጉጉት ስጠብቁም ስለነበር ኦርደር አድርጉ። እስከዛ 2 ቀን እየሰራው አይደለሁም እኔ እዚህ ወሬ ቁጭ ብዬ ያልኩ ነው። ኦርደር አድርጉ። አባያዎች አሉ፣ ቆንጆ ቆንጆ አባያዎች አሉ። የሌላ ሰው የጎን ዋይፋይ ሁሉ እያስወጣሽ ነው። አዎ እኮ ኔትወርክሽ አይ ቲንክ እንትን ብሎሻል መሰለኝ ሪና በጣም እኮ አኑሽ ኢዝ ማይ ብራዘር ምልኮ በምክንያት ነው። የኔን ቃላቶች ከደቂቃም ቢሆን ነው የሚጠብቀኝና እንክሽ ያ አየሁኝ እኮ ይሄ ሴራ ነው። እንኳን ደህና መጣሽ። እንኳን ደህና ቆየሽ። ማሻአላ ዩ ሉክ ጉድ ቱዴይ። በጣም ነው የምታምሪው። ሹክራን አንዴ አዲስ የዚህ ጥቅል ወይስ እዚህ መቀጠል እንችላለን። እዚህ መቀጠል እንችላለን። አንቺ እንደ ስሜትሽ እዚህ መቀጠል እንችላለን። ኦር ያው ገስት ሌላ ሰው አናስገባም። እዚህም እንደዚሁ ስለፈለግ ነው በፍሪ እንደዚህ ሆነን ዲስከስ ማድረግ እንድንችል ማለት ነው። የሚቀሩሽም ነገር ካሉ ትናንትና ከቆምንበት እንቀጥላለን። ታፕታፕ ያደርጉ ብዬ ነው ትንሽ ታፕታፕ ሼር ኮፒ ሊንክ አድርጉ። ታፕታፕ አድርጉ። ሰው ትንሽ እየታፕታፕ አድርጉና አሁን ይሰማል አይደል? የሚሰማ ከሆነ እንቀጥል። ይሰማኛል። ኦኬ ሶ ውድ ዋሪው ሪው ምን ማለት ነው? አም ሶሪ አንተና በደም ማለት ሩት ነው። የድሮ ስሜ ሩት ነው እና ላይክ እሱ በአጭሩ ነው ሩ ማለት ሲቆላመጥ ሪው ናይስ ኔም። ኦኬ ኦኬ ሶ ትናንትና እስቲ አስታውስ የቆማችሁበትም ታስታውሱን እኮ ደስ ይለናል። እስቲ ምን ያህል ኢንተራክት እያደረግን ነው፣ እየተግባባን እየሰማችሁን ነበረ የሚለውን ቼክ እናድርግ። ምን ላይ ነው ቆም ነው የሰማችሁ ካላችሁ እስኪ ያቆምበትን ልባችሁ ተንጠለጠሉ። ምን ላይ አክስቷ ነገር ላይ ወይኔ አክስትሽን በጣም የአክስትየው ጉዳይ እንቅልፍ ነስ። ማሻአላ ማሻአላ ትዳር ላይ ነው ትዳር ተናግራለች። ትናንትና ጨርሳለች። የትዳር አክስቷ ጋር ነው የሚቆም ነው። ለትዳር ሲጀምር ምን አይነት ስለዚህ ምን እናደርጋለን መሰላችሁ ኮሜንታተሮች ቴክኒዚ አሁን ወደ ነበርንበት እንመለስና ከእናቷ ጋር ከንትን ካለች በኋላ አክስትሽ ጋር ከሚለው አክስትሽም ደግሞ እሺ ከነበረችበት ቦታ አንቺ ከዛ ከሄድሽበት የገጠሙሽን የመጀመሪያ ገጠመኞች ኢንክሉድ የሚያደርጉ ታሪኮች ኦር ሚስ አውት ትናንትና የሆነ ፓርቲ ሚስ አድርጌ ነበር ሳልነግራችሁ ሌላ ሰው ቢሰማው ይጠቀምበታል። ከኔ ስትራግሎች ከመንገዶች የምትያቸው ሜንሽን በማድረግ እንዲሁም ለአዳዲስ ተመልካቾቻችን አንቺ ማነሽ ምን ያህል ጊዜሽ ነው ከዚህ እስልምና ከመጣሽ ዛሬ ምን ይዘሽልን እንደመጣሽ አርገሽ ትጀምሪና ዘን ከቆምንበት ያክስትሽ የሚለው ሆዳቸውን እየበላው ስለሆነ እያደረግን እንጫወታለን። እንዳላ ፈቃድ 1 ሰዓትም ብንቆይ ቢዝሽ ነው ብዙ አላስጨንቅሽም ኢንሻአላህ። እሺ ኢንሻአላህ። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ሁላችሁም እዚህ ያላችሁ ትናንትና ያልነበራችሁ ሰዎች ሩት ንጉሴ ይባላል በቀድሞ ስሜ ባለው ስሜ ደግሞ አስማ ንጉሴ ይባላል። ሰለምቴ ነኝ አልহামዱሊላህ። ወደ እስልምና ከመጣሁኝ ይሄ 5ኛ ረመዳን ዘንድሮ ጾም ያለው አልহামዱሊላህ። እና ትናንትና የመጣሁበትን መንገድ እንዴት ወደዚህ መንገድ ልመጣ እንደቻልኩኝ ያለውን ዲቴል ነገር ነበር እያወራን የነበረው። እንግዲህ ያለፋችሁ ሰዎች ካላችሁ ኢንሻአላህ ሌላ ጊዜ ደግሞ ቤታችን ውስጥ ስንገባ ምናምን
ያለፈውን ነገር ለማውሳት ለማስታወስ እንሞክራለን በተለያየ መንገድ እና የኔ ማንነት ይህንን ይመስላል። ኮሜንት ወይዘው ቢጣፋ ይሻላል መሰለኝ ላይክ በትንሹ ገረብ ገረብ ብታደርጊው ጥያቄ ምናምን አለና አቴንሽን ይዛ ላይ ነው ያለ። ግን ታዩ አክቹሊ ታዩ እዚህ ኮሜንቱ ይሁን ብቻ በትንሹ ለማስታወስ ያህል ከሰለምኩኝ 5 ዓመት ሆኖኛል ብያችኋለሁ። የሰለምኩበት መንገድ ያው በማንበብ በማወቅ ላይ ነው። አላህ ሰበብ አድርጎ አንዳንድ ምክንያቶችን ሰጠኝና በጥያቄ በተነሳ በክርክር እኔ ኦፒኒየን በመስጠት በተነሳ ነገር ያንን አላህ ሰበብ አድርጎ ወደ ማንበብ ወደ ማወቅ ሂጄ ከዛ ያንን አላህ ሰበብ አድርጎልኝ ወደ እስልምና ለመመራት ችያለሁ። ያው ትናንትና ስናወራ የነበረው ይሄ እስከሰለምኩበት ያለውን ጊዜ ነው እና ዛሬ ደግሞ ያው ይሄ ቤተሰብ ካወቀ በኋላ ከቤተሰብ ጋር ኢንተራክት ካደረግን በኋላ ምናምን የሚቀጥሉትን የመጡትን ነገር ነው ዲስከስ የምናደርገው እና እዛ ላይ ትናንትና ያቆም ነው እንግዲህ እዛ ላይ ነው። እሺ እና ልቀጥል እኔ በቃ አንድ ደቂቃ እጄ እንትን ያደረገብኝ ሰው ሪዩ ላይክ ቤዚክሊ ፋሚሊ ኬዞች ላይ ነው ዛሬ የምናነሳችን ክሊር ለማድረግ ያህል ከሰለምሽ በኋላ ያው ጓደኛሽ በጣም ኮንግራጁሌሽን በይልን የልቡ ቅንነት የነየ ትናንት ስትይ ነበረ ሰዎች ጥሩ ዊሽ ያደረጉት ነገር አንደኛውም ደግሞ ጥሩ ስነ ምግባር ከዩኒቨርሲቲ ጀምሮ ስትልም እስካሁን ድረስ እናውን ለማሳየት ለማስተማር ይሄደበት በጣም አፕሪሺየት እንዳደረኩት መልእክቴንም አስተላልፊልኝ። ከዛን ቀጥልና ፋሚሊ ኬዝ ጋር ነው የምንሄደው because የመጀመሪያ የገጠመሽ ስትራግሎች ጋር ከቤተሰብ ጋር ስለሆነ ኤክስፔክት አድርጌ ነበር ዩማም በደስታ ምዘል ነገር ነበር ይመስለኝ I don't know why እንደዛ አይነት ነገር ኤክስፔክት አድርጌ ነበር ከታሪኩና like ሌላ መልክ ሲይዝ like what ቆይ የሆነ ነገርማ ሚስ ያደረግነው ነገር አለ የሚል because ከነበርሽበት ከሁኔታዎች ምናምን አቢኬ ሙስሊም ስትይ because እህትሽ አለች ሙስሊም እስልምና ውስጥ ፕራክቲስ የምታደርግ እናትሽ ያንን ስትሰማ እንደውም 2 ልጆቼ ስርዓት ያዙልኝ ከማለት ይልቅ ያንቺን ሃርድ ታይም ወደ መስጠት መምጣታቸው ደንግጫለሁ። እንደውም ሳድሩላ ላይክ ዋይ በጣም ደንግጫለሁ ነገር እንትን ላለማድረግ ነው። ወደ አክስትሽ ጋር እንምጣና ወደዛ እያልን ታሪኮችን አንቺን ያንን ላለመቀበል ሄዱበትን ከዛም በኋላ ደግሞ ተቀበለው ኢን ጀነራል ባንቺ እይታዎችን ብናያቸው ደስ ይለኛል። የራሳችንን ኮንክሉዥኖችን መስጠትም ለሰው ቤዝ ታሪክ ላይ ጥሩ ስላልሆነ I'm ready to listen ቀጥታ ታሪክሽንማ እንግዲህ ትላንትና ካቆምንበት ነው የምንቀጥለው እና አሁን አዲስ ስትል እንደውም በጣም እየገረመኝ ነበር እኔ ማለት የሰው ልጅ ከነበረበት ነገር እና ከዚህ በፊት እኔ ላይ ተናግሬ ነበር እና በነገራችን ላይ እኔ አንድ ኖቲስ ያደረኩት ከኔ ጆርኒ ከማውራቴ ሌላ ዲቴል ውስጥ ከማውራቴ በፊት ከኔ ጆርኒ አንድ አንደርስታንድ ያደረኩት ነገር ምንድነው ሁሉም ነገር ሲሆን ኢትስ ኦኬ ብዙ ጊዜ ማለት ኢትስ ኦኬ ስለሽ ልጅም ሲበላሽ በቃ ይስተካከላል እንደዚህ እንትን ይሆናል የሆነ ነገርም ሲጠፋ ምናምን ሁሉ ጊዜ ግን እስልምና ሲሆን ችግር አለ። በነገራችን ላይ እስልምና ሲሆን ችግር አለ ማለት ይሄ ሊበራል የሆነው ሰው ራሱ ሰው እንደ መብቱ ችግር የለው ቢሰጥ በፈለገበት ነው መሄድ ያለበት ምናምን የሚለው ሰው ራሱ ልክ እስልምና ሲሆን ችግር አለ። በቃ መብት ምናምን የሚባለው ነገር በሙሉ ይነሳና እንዴት እንደዚህ ነገር ውስጥ ትገባለች ነው የምትባየውና እኔ እንደውም አክቹሊ ዛሬ ጀነራሊ የምናነሳው ምን መሰላችሁ ሀሳቡን ጠቅላላ አድርጌ እንትን ለማለት መጀመሪያ ላይ እኔ ከሰለምኩ በኋላ ያለውን ጆርኒ ስትራግል እና ሁለተኛ ነገር ደግሞ እንደ አንድ ወጣት ከሌላ ቦታ ላይ ወደ እስልምና የመጣች ወጣት ሴት ከፐርሰናል ላይፍ አንጻር ፐርሰናሊቲን ከማስተካከል ፐርሰናሊቲን ከመገንባት አንጻር ያሉትን ስትራግሎች መውደቅ መነሳቶቹ ምንድናቸው እኔ በምን አይነት ወይ ነው ያንን ነገር ኪፓፕ ያደረኩት ኮፓፕ አድርጌ እዚህ ላይ ልደርስ የቻልኩት የሚለውን ነገር ነው ጀነራሊ የምናወራው እና ትናንትና ይመስለኛል ያቆምኩላችሁ ያው አክስቴ ጋር ከዚህ በኋላ ያላችሁ ሳወራ ስለ አክስቴና ስለ ባላ ሳወራ እናቴና አባቴ እያልኩ ነው የማወራው ቢካዝ እነሱን ማራቅ አልፈልግም እንደዛ አክስቴ ምናምን እያልኩ ማለት ስለማልፈልግ ሳወራችሁ በዛ ሴንስ አንደርስታንድ አድርጉኝ እሺ ላይክ አስቱ እና አቡ እያልኩኝ ካወራሁ እኔ አም ኦብቪየስሊ ታኪንግ አባውት ስለ አደግኩበት ቤት እና ስለ አክስቴና ስለ ባለቤቷ ነው ያወራሁት እና ማለት ያ ኮንቨርሴሽን ተነሳ ሃይላይት ለማድረግ ያህል በቃ
ጠራችና እኔ እንደነገ ወደ ካምፓስ ልሄድ ነው ብያቸዋለሁ። ይሄ የመጨረሻ አመቴን ለመማር የግራጁዌሽን ለመማር ነው እየሄድኩኝ የነበረውና ጠርታ ላይክ አወራችን። ስቴትመንቱ was so clear like አንቺ በጣም ምንኮራብሽ ልጅ ነሽ፣ ጥሩ ካራክተር ያለሽ፣ በትምህርትሽም ጥሩ ነሽ ምናምን እና ግን ላይክ የሚወድሽም ሰው ይጠላሻል እና ወይም ገንዘብ ምናምን ያልቃል ምናምን እና ለእንደዚያ ነገር ብለሽ ህይወትሽን ይሄ ዘላለም ህይወትሽን ሪስክ የሚያደርግ ነገር ውስጥ ምናምን ስትለኝ ገባኝ። አይ ሚን በቃ ኦሬዲ ኢንፎርሜሽኑ እንደደረሳትና ያወራች ያለችው ስለ ሪሊጅን እንደሆነ ኦሬዲ ገብቶኛልና ወዲያውኑ መጣልኛ ሁላ የጸባይ መቀያየር ማለት የካራክተሯ ምናምን ይሄ ድሮ ኬር የምታደርግበትን ወይ በሙሉ ድሮፕ ያደረገችበት ሪዝን ያ እንደሆነ ገባኝና ይሄ ትኩስ ስትሆኑ በነገራችን ላይ ገና ትኩስ ፍቅሩ ያለባችሁ ሰዓት ላይ ሁሉ ነገር ነው ኢሪቴት የሚያደርጋችሁ የሚያናድዳችሁ፣ የሆነ ባልሆነ መንገድ ያንን ነገር ሳይባችሁ በጣም የሚያናድዳችሁና ተቆጣሁኝ። እኔ ውስጤ ማለት በጣም ንዴት ተሰማኝ እና ኤክስፕሌን ላደርግላት አልኩኝና ኖ ወይ እኔ ኤክስፕሌን አላደርግም ማለት ማወቁን አውቀዋለች። አይ ላይክ አክሴፕት የምታደርገው ነገር እንዳልሆነ ግን እዚህ ጋር ኤክስፕሌን ለማድረግ እኔ ሲጀመር ጥያቄው መሆን የነበረበት ለምን ግን ሙስሊም ሆንሽ ማለት ምኑ ማድረጋሽ ምኑ ገዛሽ ከዚህ ሃይማኖት ምን አታሽ ነበር የሄድሽ ነው እንጂ መሆን የነበረበት ዳይሬክትሊ ሃይማኖቱን ከብር ጋር ከጥቅም ጋር ከወንድ ጋር ከፍቅር ጋር ማገናኘታ። ኦኬ ስለዚህ ይህንን ሃይማኖት ከዚህ ነገር ውጭ ከዚህ ፍሬምወርክ ውጭ ልታየው አትችልም እና እኔ ኤክስፕሌን ባረግም ኦሬዲ አይምሮን ዘግቶት በሆነ ነገር አዘጋጅቶት የመጣ ሰው ለመስማት እንጂ ይፍቃረኝ አይደለም እና እኔም ትሪገርድ ከመሆን እና እዚህ ጋር ባኬን ፎርዝ ከሚኖረን እኔ ምንም ነገር አልናገርም፣ ምንም ነገር አላወራም። ኔክስት ዴይ ስለመሄድ ወደ ካምፓስ እሄዳለሁ። ከአይኗም ስለምጠፋ ተመልሼ እስከመጣ ድረስ እሷም ትተወዋለች ትረጋጋለች የሚል እሳቤ ነበረኝ እና በቃ ኔክስት ሞርኒንግ ተነስቼ ሄድኩኝ ወደ ካምፓስ ምናምን ገባሁኝ። እንደገባሁ ምናምን ኮሚኒኬት አደረግን ምናምን። ከዛ በኋላ ኮሚኒኬሽን የሚባል ነገር ቆመ በቃ ኮምፕሊትሊ ዘጋች። ስደውልም አታነሳም፣ ቴክስት ባረግም አትመልስም፣ ምን አትልም ምናምን እና እኔ እንዴት ነው ከፋሚሊ ጋር በጣም ክሎዝኛ ያደኩ ልጅ ነኝ እና ይሄ አብሰንሳቸው በጣም የሚረብሸኝ አይመስለኝ። ስፔሻሊ እሷን ይሄ እንደ እናት ብቻ ሳይሆን እንደ ጓደኛዬ እናት ላይ ሁሉም ነገር ነው የምናወራው ምናምን ክላስ ውስጥ የተፈጠረውን የባጤ ቆጡና ምንም ይቀር ነገር የለም ከእሷ ጋር ዲስከስ የማደርገው ነገር እና አብሰንሷ ለእኔ በጣም ያስደነግጥ ነበረ። ይሄ ቶሎ አዳፕት የማደርገው ነገር አልነበረም እና ትዝ ይለኛል በጣም ብዙ ጊዜ ናፍቀሽኛል ምናምን ብዬ ቴክስት ልክ ነበረ ማለት በቃ ለምን ደግሞ አታውሪ ናፍቀሽኛል ምናምን ብዬ ቴክስት ልክላታለሁ የሆነ ልቧ ሜቢ ከራራ በሚል እንትንና በቃ ኮምፕሊትሊ ዘጋችኝ ኮምፕሊትሊ እና ይሄ ላይክ የመጀመሪያው ስትራግል እዚህ ጋር ነበር የሚጀምረው እና ኦን ዘ አዘር ሳይድ ደግሞ ምንድነው እኔ ካምፓስ ልክ ስሄድ በቃ የተወሰነ ሰው ሰምቷል፣ የተወሰነ ሰው ደግሞ በጣም ሰርፕራይዝድ ነው ሂጃብ አድርጌ ምን ብዬ ምናምን ነው እና ምንድን ነው የተፈጠረች ልጅ ምን ሆና ነው የመጣችው? ለሁሉም ሰው በጣም ጥያቄ ነበር። በቃ ደንግጠዋል እና የተወሰነ በቃ የጃማ ልጆች ምናምን የሳሙ ልጆች ምናምን ነበሩ። በቃ ዶርም መጡ፣ ሰለብሬት ተደረገ ምናምን ደስ ይል ነበር ማለት ደስ ይል ነበር ስልሽ ይሄ እንትን የሚለኝ ሰው አካምፓኒ የሚያደርገኝ ሰው በጣም ብዙ ነበር አጠገቤ ላይ ማለት ትላንትና የሆነ ሰዓት ላይ ምን ስል እንደነበር ታስታውሽ ከሆነ አዲስ በተለይ ለመስለም የምትፈልጉ ሰዎች አትፍሩ አላህ አለ ስለ የነበረበት ምክንያት አንድም ይሄ ነው ማለት አላህ ጉትቶ እዚህ ቦታ ላይ ሲያስገባኝ እኔ የመጀመሪያ ነገር ከቤተሰብ ጋር ነበር ኮኔክሽን የተቋረጠውና ወላሂ ያ ነገር አይምሮዬን እንዳይከብደው በሚያደርግ ደረጃ እዛ ጋር በጣም ብዙ ቤተሰብ ነበረ። በጣም ማለት እኔ የጀማዓ ልጆች ወላሂ አላህ በቃ እኔ እንጃ አላህ ሁሉንም ይውደዳቸው፣ አላህ ሁሉንም በጀነት የምንገናኝ በጀነት እማያቸው ያደርግልኝ፣ ጀነተል ፊርዶስን ለሁሉም ይወፍቃቸውና በጣም ማሻአላህ ከምልሽ በላይ በቃ መስጊድ ባህር ዳር መስጊድ ባህሪ መስጊድ ያሉ ሰዎች ግባችን ውስጥ የነበሩ አሚሮች ወንዶችም ሴቶችም ጋር ምናምን የነበሩት ኦሬዲ ዴይ ኖው ላይክ ፎርስ እንደሚኖርብኝ ፕሬሸር እንደሚኖርብኝ እዛ ኮሚኒቲ ውስጥ ስመለስ ያለንበት ቦታ ባህር ዳር ነው። ይሄ ክርስቲያኒቲ ላይ በጣም ጥብቅ የሆኑበት ቦታ ነው ምናምን ማለት በጣም በብዙ ወይ አታክ ልትደረጊበት ምቺ ቦታ ነው ያ ቦታ እና ያንን ነገር ለመቀነስ ኦልሞስት 24 ሰዓት ነበር የሚጠብቁኝ ማለት ትችላለሽ። በቃ 24 ሰዓት ነበር የሚጠብቁኝ ስልሽ
እያንዳንዷን የሚሄድባትን መንገድ እምወጣባትን የምገባባትን ምንም ሁል ጊዜ በእነሱ እይታ ውስጥ ነበር ማለት በቃ ከአላህ በታች በጣም ነበር ተንከባክበው ያዙ። በቃ ጉዳት እንዳይደርስብኝ ሰው መጥቶ በቃላት አቢዩዝ እንዳያደርገኝ፣ ፊዚካሊ አቢዩዝ እንዳያደርገኝ። ኢቭን ዶርም ከነበርኩበት ዶርም ወስደው ላይክ ዶርማቸው ውስጥ ነው ያደረጉኝ። አሚራችን ጋር አብሬ ነበር የምኖር የነበረው። ቁርአን ያስቀሩኛል። ማታ ማታ ሁል ጊዜ ከመግቢብ ሰላት በኋላ ተሰብስበን ቁጭ ብለን ላይክ ሹራ እናደርጋለን። ጥያቄ ካለ ጥያቄ ይጠይቃል እንላለን ምናምንና የሚገርምሽ ነገር እኔ አክስቴ ኮምፕሊትሊ ሁሉን ነገር አቁማለች። በቃ ገንዘብ መላክም ምንም ማለትም መደወልም ምን ማለት ምናምና አቡ ነበረ እኔ ላይክ ሰፖርት የሚያደርገኝ የሚልካው ምንም የሚለው ምናምን እስከ መጨረሻ ድረስ እሱ ያ ድሮም የሚያደርገው ነገር አልቀረም። ግን ይሄ ኮሚኒኬሽናችን ስልክ መደወላችን ምን ማለታችን ምናምን ከእሱ ጋር በጣም እንትን እያለ ነበረና እኔ እንዴት ነው አሁን የዛ ሰዓት ሀቅ ለመናገር ቤተሰብ ብር ላከልኝ አላከልኝ ራሱ ትዝ አይለኝም። ምክንያቱም አካውንቴ ውስጥ ከማላውቀው ሰዎች በጣም ብዙ ብር ነው በቃ የሚላከው። ላይክ አበያ መግዣ እንዲሆናት፣ ለምግብ እንዲሆናት፣ እንትን ማድረጊያ እንዲሆናት፣ መስጊድ የምትማርበት እንደዚህ እንትን የምትልበት። እኔ ወላሂ ምሬን ነው የምላችሁ ወጥቼ ምግብ ቤት ራሱ ራሴ ሄጄ ከፍዬ የበላሁበትን ጊዜ ሁላ አላስታውሰው። ማለት አላህ እንደዚህ በቃ ተንከባክቦ አሞላቆ አንደላቆ ነው በቃ ያዘኛችን አመት ወላሂ እኔ የሆነ ከአይምሮ በላይ እስከሚሆንብኝ ድረስ ማለት ነው። እና ያንን የጎደለውን ነገር ደግሞ አላህ በዚህ ጋር በጣም በብዙ መንገድ ከቨር አደረገልኝ። አህለል ከይሮች አሉ፣ የማላውቃቸው ሰዎች አሉ፣ የግቢያችን ልጆች አሉ ምናምናምና እንዲያውም አሚራችን ምን ትለኝ ነበረ፣ በአንቺ የተነሳ ይህንን ረመዳን እንደጾም ነው ምንም አይነት ረመዳን አይተናናቅም ትለኝ ነበር። ምክንያቱም ኦልሬዲ የሰለመች ልጅ አለች ምናምን ተብለው ተነግሯቸው ስለነበረ እነዚህ አህለል ከይሮቹ ምናምን ካርቶን ቴምር፣ ኒዶ፣ ኦትስ ምናምን ምግብ የሚበላ ነገር የሚጠጣ ነገር በቃ የማይመጣ ነገር አልነበረም ግቢያችን ውስጥ ማለት እሷን ሰፖርት እናድርግ በሚል ነገር እና እኔ ያንን ነገር እዛ ጋር ሉዝ ባረገውም በዚህ ጎን ደግሞ አላህን የሚደግፈኝ ሰው የሚያግዘኝ ሰው የሚንከባከበኝ አይዞሽ አብሽር የሚላይ ላይክ ኢሞሽናሊ ፊዚካሊም ሰፖርት የሚያደርጉኝ ሰዎች ኦልሬዲ አላህ አዘጋጅቶልኝ ነበር እና ትናንትና አንዴ የሚያልኩበት ምክንያት ያ ነው ማለት አላህ አለ አይዟችሁ በቃ የሆነ ነገር የሚያስፈራ ነገር ውስጥ እየገባችሁ እንደሆነ ሲሰማችሁ አላህ ደግሞ በዛኛው ሳይድ ምን እንዳዘጋጀ በየት በኩል ሊያነሳችሁ እንዳሰበ በየት በኩል ሊለቅባችሁ እንዳሰበ አታውቁምና በዚህ መሀል በጣም የሚገርመው ነገር እኔ በቃ ኮምፕሊትሊ እንዳልኩሽ ከአክስቴ ጋር ምንም አናወራም ነበርና የሆነ ጊዜ ካምፓስ ውስጥ እንትን ወደ ላይብራሪ የሄድኩኝ ጨለማ ነው የነበረው እና የተቆፈረ ጉድጓድ ምናምን አለ እና የሄድኩኝ አላየሁትም። እሱ ውስጥ ገባው እና የሚገርማችሁ ነገር ይሄ ከመግባቴ በፊት ያለውን ስቶሪ ልንገራችሁ። ቅድም እንደ ስትራግል ብዬ አንድ ምነግራችሁ የነበረው እንትን ምንድነው እኔ ካምፓስ ስመለስ ይሄ ከጀምአ ልጆች ውጭ ምናምን ኦብቪየስሊ ከአዲስ አበባ አብረውኝ የሄዱ ጓደኞች አሉ። ላይክ ከእነሱ ጋር ሄንጋውት አደርጋለሁ እንገናኛለን ምናምን። ምክንያቱም ይሄ በአንዴ ይሄ እድሜ ልካችሁን አብሮ የኖረ ታይ ኮምፕሊትሊ መቁረጥ አይቻልም በአንድ ጊዜ ገባሽ። ምክንያቱም አሁን እነዛ ሰዎች ላይክ በጣም ብዙ ጥሩ መጥፎ ጊዜ ያሳልፈናል። ጓደኞቼ ናቸው። ቻይልድሁድ አብረን ያሳለፍነው ምን ያለው ምናምን እና እነሱ ጋር ይሄድና ወይ ቁጭ ብዬ ጋራን እየተጫወተ ምናምን 30 ሰዓት ያልፍብኛል እና 30 ሰዓት ሲያልፍብኝ አይምሮዬ ምን እያለ ነው የሚያስበው ወይኔ ይህችን ሰላት ሳልሰግደው ብሞትስ ምናምን ብዬ አስባለሁ። ብሞትስ እንደዚህ እኮ ሰላቴ ላይ መሰናቃት የለብኝ ምናምን። ከዛ ምን ብዬ አስባለሁ አይ እኔማ ወጣት ነኝ በዚህ ጊዜ ልሞት አልችልም እንዴ አላህ እንደዚህ የማይጨክንብኝም በዚህ ጊዜ እንዴት ይወስደኛል ገና ልጅ ነኝ። እና አክቹሊ እኔ አላህ ሊያስተምረኝ ስለፈለገ ነበረ ይህንን ነገር አይምሮ ውስጥ ራሱ ኢቭን የመጣ አሁን ላይ ሳስበው ማለት እና አይ ቲንክ ይመስለኛል የሆነ ወደ ሳምንት ምናምን አካባቢ እነዚህ ሀሳቦች አይምሮ ውስጥ ይመላለሳሉ። ማለት እንዴት ነው የተሳሳተ ቦታ ላይ ሆነሽ ስለመሞት ምናምን ስታስቢ ወይ ደግሞ ሰላት ላይ ተዘናግተሽ ወይ የሆነ አይነት ሲቹዌሽን ውስጥ ምናምን ትሆኝና ላይክ ይሄ ላይክ ለሰለመው ሰው ብቻ ሳይሆን ሙሉ ኢንታይርሊ ለሙስሊም ሰዎች በጣም ምሳሌ የሚሆን ነገር ነው ብዬ ነው የማስበው። እና አይምሮዬ እንደዛ ምናምን ያስባልና አንድ ቀን ቁጭ ብዬ ይህንን ሀሳብ እያሰላሰልኩኝ ምን እላለሁ በአይምሮዬ አይ እንዴ ገና ልጅ ነኝ ሲጀምር ምን ተፈጥሮ ልሞት እችላለሁ ማለት የሆነ ችግር የለውም ቀስ ብዬ እሰግዳለሁ ባላ ላይ እሰግዳለሁ ምናምን። ይሄ መሳነፍ አለ አይደል የሰው ልጅ ባይዘው የሚውልበትን ህብረቱን ነው የሚመስለው። ይሄ ላይክ ማንም ሊክደው የማይችል ነገር ነው። የሆነ የሚዳከም ቦታ የሚጎትት ቦታ የምትቀመጭ ከሆነ አንቺም ሰንፍ ያለሽ ይሄ ደግሞ ኦልሬዲ ነሻጣ ያለበት ይሄ በቃ መሀባ ያለበት ቦታ ደግሞ ስትሆኝ ሞር እየተጠናከርሽ ነው የምትመጪው። ከዛ እንደዛ ምናምን እያልኩኝ ተነስቼ ወደ ላይብራሪ ሄድኩኝ ነው እና ጨለማ ነው እኔ አይታየኝም። ትልቅዬ እንትን ነው በቃ ትልቅዬ ጉድጓድ ነው በጣም ረዥም ነው። ላይክ ውስጡ ብረት አለ ድንጋይ አለ ምናምን እና ገባሁኝ እዛ ውስጥ በቃ ላይክ ይሄ እንደዚህ መውደቅ ምናምን አይደለም ቀጥታ በቁመቴ ነው እንደዚህ የገባሁት እና
ላይክ ስገባ ድንጋይ ምናምን እንደዚህ እየመታታኝ ነው ምናምን እጄ መቶኛል፣ ይሄ ጉንጬ ምናምን መቶኛል ምናምንና ሰዎች ምናምን መተዋወጡኝ ምናምንና ቁጭ ብዬ እኔ ወዲያውኑ አይምሮዬ ላይ ክሊክ ያደረገው አለመስገዴ ነው እና ልሞት እንደነበረ ነው። ላይክ አይምሮዬ ላይ መጀመሪያ የመጣውና ቁጭ ብዬ አልሐምዱሊላህ ብቻ ነው ብለው ጸጥ ብዬ ማለት አለመሞቴ ነው። እኔ አልሐምዱሊላህ ያልካለሁ ምክንያቱም ውስጤ ያለውን ነገር አውቃለሁና ቁጭ ብዬ በቃ ወይኔ አልሐምዱሊላህ ደህና ነሽ ምናምን ሲለኝ ደህና ነኝ አልሐምዱሊላህ ደህና ነኝ እኔ ምንም አልሆንኩም በቃ እና አክቹሊ እንደተጎዳሁ ነው ያልታወቀኝም እና በቃ አምቡላንስ ሲጠራ እንውሰዳት ወደ ሐኪም ቤት ምናምን ሲሉ አይ እኔ ደህና ነኝ አልኩኝ። ደህና ነኝ አልሐምዱሊላህ ምንም አልሆንኩም እሄዳለሁ እገባለሁ በቃ ምንም አልሆንኩም ምናምን አልኩኝ። እና የሚገርምሽ ነገር የገባሁበት ጉድጓድ ብረት አለው እንደዚህ የቆመ ብረት እና እዚህ ጋር እንደዚህ መቶኝ ነው የቆመው እና ከስር ያለችው ድንጋይ አንዷ እንደዚህ ብትንቀሳቀስ ወደ ውስጥ ነው የሚገባው። በቃ ሞት ነበረ ሲጀመር እና ዶርም ገብቼ በጣም ከመደንገጥ የተነሳ በቃ ሰግጂ ምናምን ተቀምጬ እንትን እላለሁ አስባለሁ። በቃ ይሄ አለመሞቴን ነው እያሰብኩኝ ያለሁት ውስጥ ፍርሃቱ ስላለና ራሴን እንደዚህ እየነካው ማመን አቅቶኝ ወላሂ ነው የምላችሁ ማመን አቅቶኝ ራሴን እንደዚህ እየነካው ማለት እንዳለው አይነት ነገር ነው ቼክ ማረገው በነገራችን ላይ። ከዛ ተኝቼ ልክ ይሄ አድሬናሊው ላይክ ኪክን ያደረገው ምናምን ልክ ሲጠፋ ድንጋጤ ሲለቀኝ ምናምን ለካ ተጎድቻለሁ። የምርም ላይክ እጄ አይንቀሳቀስም እግሬ አይንቀሳቀስም ይሄ አገጬ ምናምን ታሟል ምናምን። ከዛ ጠዋት ተነስቼ ምናምን በቃ ደወልኩላት ማሚ ጋር እና እንደዚህ ሁኜ ምናምን ትላንትና ላይ ካሞኛል ሐኪም ቤት መሄድ አለብኝና አሁን ሐኪም ቤት እየሄድኩኝ ነው እንደዚህ ምናምን ብዬ አወራኋት። ከዛ አክስቴ ጋር ደወለችላት እና ነገረቻት እንደዚህ ተፈጥሮ ምናምን። ይሄን ስቶሪ በነገራችን ላይ ያነሳሁት ይሄ ናን ሙስሊም የሆኑ ሰዎች ምን ያህል ይሄ ኤክስትሪም አመለካከታቸው ወይ ኤክስትሪም ጥላቻቸው ምን ያህል እንደሚደርስ ላሳያችሁ ስለፈለኩ ነውና እንደዛ ምናምን ብላ ስነግራት አየሽ አለቻት አሁን ነው ደውይና እቺ ልጅ ንስሐ ገብታ ወደ ሃይማኖቷ እንድትመለስ ንገሪያት። ሰይጣን ይሄው በዚሁ ህይወቷን ሊወስደውና ሲኦል ሊያስገባት ስለፈለገ ነው እንደዚህ የሚያረጋት አለቻት። እና as like ደውላ ማሚ እንደዛ ብላ ስትነግረኝ ላይክ ጊቭ ሚ አ ብሬክ ላይክ አሞኛል እኮ ታምሜያለሁ ጊቭ ሚ አ ብሬክ አሁን ላይ ነው አይ ዋዝ ሶ ኮንፊውዝድ። እንዴት ነው ሰው ልጅ ሲጀመር ላይክ ኢቨን ኢፍ አይ ዋዝ አ ክርስቲያን ማን ነው ጋራንቲ ያደረገኝ እኔ ገነት እንደምገባ in the first place like there is no guarantee like it depends እኔ ላይ እና ያለኝ ጉድ ዲድ ላይ እንጂ ላይክ ዝም ብሎ መሄድ እኮ ያለም ሲጀመርና በጣም ኮንፊውዝድ ሆንኩኝ። አይ ይሄ ነገር በቃ በጣም ኤክስትሪም ነውና መቼ ነው ላይክ ነገሮችን ሪላይዝ ማድረግ የምንጀምረው? እና በመሀል ከቤት ተደውሎ ላይክ በቃ ፋሚሊ ዲስከስ አደረገበት ምናምን እና ማይ ማም ደወለችና በቃ ከትምህርት ቤት እንትን ውሰጂና ላይክ ብሬክ ውሰጂና ወደ ቤት ተመለሽ አንድ ጊዜና ይቅርታ በያት በቃ እሷ በጣም ዲስአፖይንትድ ሆናለች ምናምን በጣም አዝናብሻለች ምናምን ነገርና ይሄ ነገር መስተካከል ስላለበት ላይክ ቤት መመለስ አለብሽ በቃ ይቅርታ ማለት አለብሽ ምናምን ተባልኩኝ። እና እኔ በሰዓቱ ምንድን ነው ያልኩት እኔ ላይክ መነገር ባለበት አግባብ ባለመናገሬ ራሴ ቁጭ አድርጌ ኦፕን ሆኜ ነገሮችን ዲስከስ ባለማድረጌ ባለመናገሬ ጥፋተኛ ነኝ ይቅርታ እላለሁ ለእሱ ቢካዝ ኢንፎርም ማድረግ ነበረብኝ ከሶስተኛ ወገን ብትሰማ። ለምን ሙስሊም ሆነች ለሚለው ከሆነ ግን ይቅርታ የምጠይቀው ይቅርታ አልጠይቅም ቢካዝ ይቅርታ መጠየቅ ማለት እመለሳለሁ ማለት ነው። እኔ ደግሞ አልመለስም ልመለስ አይደለም የገባሁት እዚህ ነገር ውስጥና ለእሱ ከሆነ ይቅርታ ምላት አልሄድም በቃ አልሄድም ይቅርታ አልላት። ለዚህ እሷ ነገሮችን ሪላይዝ አድርጋ መነጋገር የምንችልበት ፖይንት ላይ መነጋገር እችላለን። አሁን ግን ላይክ በቃ እኔ ምንም ማድረግ አልችልም ይቅርታ ማለት አልጠይቅም አልኳት። በቃ ነገሮች በጣም እየከረሩ መጡ። እሷ በቃ ኖ አለች። እኔ ምርቃቷ ላይም አልገኝም ምንም አልልም ምናምን በቃ አክሴፕት የማደርገው ነገር አይደለም አለች። እና ቤት ምንም አይነት ከእነሱ ጋር ምንም አይነት ኮንቨርሴሽን ኑሮን አያውቅም። ላይክ እኔ በሰርድ ፐርሰን ነው እንጂ የምሰማው ነገሮች ምንም አይነት ኮንቨርሴሽን ኑሮን አያውቅም። እና አንድ ቀን አቡ ደወለልኝ እና እንዴት ነሽ ምናምን ደህና ነኝ ለምን ብር አላስገባሁልሽም ነበርና እንዴት አልደወልሽም እንዴት አልጠይቅሽም ምናምን አለኝ። አይ ዋዝ ላይክ አይ ሚን ታስታውሳለህ ሁሌ አስታውሳ ነው የምትልክልኝ አይ ነው እንደምትልክና ጀስት ዌይቲንግ ላይክ ትልካለህ ብዬ ነው ሌላ የሚያግዝሽ ሰው አለ የሚልክልሽ ሰው አለ ላይ ከኛ አለ ሰፖርት አትፈልጊም ምናምን ስቲል ከዛ ነገር ጋር ነው ኮኔክት ያደረጉት ወደ ሃይማኖቱ የመጣቱን ጉዳይ እና ላይክ እኔ ማን ሰፖርት ያደርገኛል አውስ ጀስት ዌይቲንግ ምናምን ስለ እኔ ለማንኛውም አሁን የደወልኩት ታመሻል ተብሎ ነበርና እንዴት እንደሆንሽ ልጠይቅሽ ነው አለኝ። እና ማለት እኔ ዛኔ ሙሉ ጤነኛ ነኝ ይሄ ወድቄ ምናምን አልኳቸው አልፋ ላይክ ሎንግ ዌይ ጎን እና ታመሻል ምናምን ስለኝ ኧረ እኔ አላመመኝም ምናምን ስለ
አይ ነው እኔማ ታመሻል ተብዬ ነበር ሙስሊሙን አለሽ ምናምን የሚባለው ነገር እውነት ነው አለኝ እና አክቹሊ ነርቨስ አደረገኝ በጣም በቃ ሆነ ታማለች የሚለው ቃል ነርቨስ አደረገኝ ነው እና ላይክ ሙስሊም መሆን ማለት ሙስሊም መሆን መታመም ነው እንዴ አልኩት አዎ መታመም ነው አለኝ ላይክ አይ እኔ አልሐምዱሊላህ ደህና ነኝ አላመመኝም አዎ ሙስሊም አልኩት ስለዚህ እውነት ነው የምሰማው ነገር አለኝ አዎ እውነት ነው የምሰማው ነገር ኦኬ እሺ ምናምን አለ በቃ ዘጋው እሱም ላይክ ኮንቲኒየስሊ ላይክ ማድረግ ያለበትን ነገር ያደርጋል አላህ ይስጠው እኔ በጣም ነው የማመሰግነው ለዚህ ማለት ያንን ኤክስትሪም አለመውሰዱ እሱ ለእኔ በጣም ጥቅም አለው ገባሽ ላይክ ኮምፕሊትሊ እንትን ብትይ በጣም ከባድ ነገር ነው እና እንደዛ ምናምን ብሎኝ በቃ እሱም ዘጋው ምንም አይነት ኮንቨርሴሽን የለንም ምን የለንም ህይወት በዛ መንገድ ቀጠለ ላይክ ግራጁዌት እስከማድረግበት ያለውን ጊዜ በቃ ህይወት በዛ መንገድ ይቀጠለው እና ለእኔ ግን በጣም ማለት ያ ነገር መሆኑ ለእኔ በጣም ከባድ ነበር ስላችሁ ዩኒቨርሲቲ ተማሪ ሆኖ ከዛ በኋላ ሴት ሆነሽ ከዛ ደግሞ ከፋሚሊ ጋር ይሄ በጣም የቅርብ የሆነ ኮኔክሽን ያለሽ ሰው ሆነሽ ከዛ ኮምፕሊትሊ ያንን ነገር ማጣት በጣም ከባድ ነው ቢካዝ እኔ ይሄ ጎቶዬ ላይክ እናቴ ናት ላይክ ደውዬ የማማክረው የምጠይቀው እንደዚህ ሆነ እንደዛ ሆነ በዚህ ተፈጠረ ምናምን ምላት እሷን ነበርና ይሄ ኮምፕሊትሊ የባዶነት ስሜት ነው በቃ የሚሰማው ይሄ ናፍቆቱ አለ ምናምን ኦኬ ተመልሼ ስሄድ እንዴት ነው የምሆነው እንደዚህ በጣም የሆነ የራሱ የሆነ ስትረስ አለው እሱም እና እኔ በጣም እንትን የሚያደርገኝ ነገር ምንድነው የሚያናደኝ የነበረ ነገር ምንድነው ላይክ እኔ ጋር ኮሚኒኬት አታደርግም የጓደኞቼን ስልክ ምናምን ትፈልጋ ትደውላለች እነሱ ጋር እና ደውላ ላይክ ይሄ ነገር እንዴት ነው እንደዚህ ሊፈጠር የቻለው ላይክ ስንት ብር ነው የሰጧት ብር ሰጧታለሁ አሁንስ ምናምን ያለች ትጠይቃቸዋለች ምናምን እና እነሱ መተው ያንን ጥያቄ እኔ ጋር ሲጠይቁት ለእኔ በጣም ዲስአፖይንቲንግ ነበር ቢካዝ ሰዎች ዲሲሽናችሁን እንትን እንዲሉት ይሄ ምንድነው እንዲገምቱት ከሌላ ዌይ አንጻር ላይ ከእምነቱ አንጻር ሳይሆን ከሌላ ዌይ አንጻር ተፈልጎ እዛ ነገር ውስጥ እንደገባችሁ ሰውም እንዲያስብ ነው የሚያደርገው እና ከባድ ነበር ለእኔ በጣም እና በዚህ ሁላ መሀል እኔ ማሚን አሁንም ማመስገን የምፈልገው ማሚ ማለት ወላጅ እናቴ ኦልሬዲ ዲስአፖይንትድ ናት ደብሯታል ነገር የተፈጠረው ነገር ለእሷ ሪዝናብል መስሎ አልተሰማትም እምነቱንም አልተቀበለችው ምናምን ግን ስቲል የሆነ እሷን ብገፋት ይባስ እያመረረች ነው እንጂ የምትመጣ ተመልሳ ወደኛ መምጣት አትችልም እና አትሊስት ይሄ እያባበሉ መያዙ ይችላሉ ምናምን ስለምታስብ ከእሷ ጋር የነበረኝ ኮሚኒኬሽን ስቲል እንደዋወላለን ከብራዘር ጋርም ኦልሬዲ ኮንቨርሴሽኑ ከተነሳ በኋላ እናወራለን ምንላለን ምናምን ማለት ይሄ የእሷን ሳይድ እንትን ላለማለት ምንድነው እኔን አልደገፈችኝም እንዳትላት አክስቴ ነው እንጂ ይሄ ሙሉ ለሙሉ ኮንቨርሴሽኑ ማውራቱ ምን ማለቱ ምናምን ነበረ ከማዘሪ ሳይድ ጋር እና ጂሲ አመት እንዴት ነው በዚህ ሰፖርት የምደረግበት ሲስተም ቢኖር የፋሚሊ ሰፖርት ማጣቱ ለእኔ ከባድ ነበረ ከዛ ደግሞ ያው ተመልሼ ወደ ቤተሰብ ጋር ነው ልመጣ የምችለው እና ስሄድ ምን አይነት አቀባበል ነው ሊኖር የሚችለው ይሄ ነገር እንዴት ይቀጥላል እና የሚለው ትንሽ ያስፈራኝ ነበረ ከዛ ላስትሊ ምንድነው የሆነው ክላስ ያው ወደ ማለቂያው አካባቢ እየደረሰ መጣ እኔም ከፋሚሊ ጋር ምንም ኮሚኒኬሽን የለኝም ይሄ ወረቀት የምንሰራበት ምን የምንልበት በቃ የምንዋከብበት የነበረው ሰዓት ነበር እና አክቹሊ እሱን ከማለቴ በፊት ካምፓስ የነበረኝ ኑሮ ለእኔ በጣም አሪፍ ነበረ በቃ አሪፍ ነበር ስላችሁ ይሄ ሄቱ ቢኖርም ሰው ቢያስጨንቀኝ ምን ቢለኝ ምናምን ኦልሬዲ ሰፖርት ሲስተም ነበረኝ ይሄ የጀማዓ ልጆች ለእኔ በጣም አሪፍ ሰፖርት ሲስተሞች ነበሩ እነሱን ፔኔትሬት አድርጎ አልፎ እኔ ጋር መምጣት የሚችል ነገር አልነበረም በቃ በደንብ ነበር የጠበቁኝ እና ለእኔ በጣም ሴፍ ስፔስ ነበረ ጥሩ ጊዜ ነው ያሳለፍኩት ቁርአንም እማራለሁ ቁርአን ያስቀሩኛል ምናምን እነሱ መስጊድ እንሄዳለን ብዙ ጊዜ ቅዳሜና እሑድ መስጊድ ነን ዳዕዋ ምናምን ሲኖር እንትን እንላለን ምናምን እና ይሄ አሪፍ የሆነ ሴኪዩርድ የሆነ የራስሽ ሰርክል ኖሮሽ የምትኖሪበት እንደዛ አይነት ህይወት ነበረው እና ያው መጨረሻ ላይ የማይደርስ ነገር የለም ግራጁዌሽናችን እያደረሰ መጣና መጨረሻ ላይ ደወለችልኝ አክስቴ ግራጁዌሽን ሳምንት ምናምን ሲቀረው ደወለችልኝ እና እንዴት ነሽ ምናምን ብላ ቀጥታ ወደ ጉዳዩ ነው በቃ የገባችው እንደሚያስፈልግሽ ለግራጁዌሽን ምናምን ስንት ብር ያስፈልግሻል ምናምን እና እንመጣለን ምናምን አለች ከዛ ኦኬ ፋይናሊ በቃ ነገሮችን መተው ጀመረሽ ማለት ነው ገባሽ እኔም እንደማልመለስ ሲገባት በቃ ነገሮችን መተው ጀመረሽ ማለት ነው ምናምን ያሰብኩኝ እኔ በቃ ግራጁዌሽን ደረሰ ምን አለ እነሱም መጡ ባህር ዳር ላይ ያስመርቁኝ ማሚ አክስቴ አቡ አጎቴ ምናምን ተሰብስበው መጡ ምናምን
ምርቃትም አለፈ ምን አለ ያው ሲመጡ እኔ ሂጃቤን አድርጋለሁ ምን ብያለሁ ምናምን ሌላ አይታት ማያውቋት አይነት ሩት ነኝ ማለት ያስፈራል። አክቹሊ ቤተሰብ ፊት እንደዛ ሆኖ መቅረብ ለመጀመሪያ ጊዜ ያስፈራል በጣም ነው። ልቀበላቸው ኤርፖርት ሲሄድ በቃ የነበረው ጭንቀት ውስጥ ጭንቀት አይምሰላችሁ በቃ የሆነ በምን አይነት ወይ ሪአክት ያደርጋሉ የሚለውን እንትን ለማለት ማለት ነው። ሄድኩኝ ተቀበልኳቸው። ግራጁዌሽን አለቀ ምን አለ ምናምን ያው እኛ ክሊራንስ ጨርሰን ነው ወደ ቤታችን የምንመጣው እና እነሱ ቀድመውን ነው የሚመጡት እና እኔ ባይ ዘ ዌይ ማይንድ ውስጥ የነበረው ምንድነው ፋሚሊ በቃ አትላስቴን ነገር መቀበል ካልቻለ ባህር ዳር እቀራለሁ ብዬ ያሰብኩት እኔ በቃ ባህር ዳር እቀራለሁ እዛው ስራ ፈልጋለሁ እዛ ኦልሬዲ አለ በጣም ብዙ ሙስሊም ኮሚኒቲ የሚያቀኝ ሰፖርት የሚያደርገኝ እና በቃ ላይፍ ያህል ላይከብድ ይችላል እና በቃ እዚሁ እቀራለሁ ብዬ ያሰብኩት ምክንያቱም እኔ እዛ ሳለ አያቴ ጋር መሄድ እችላለሁ ነግራቸዋለሁ ላይ ከማሚ የእናቷ ቤተሰቦች በሙሉ ሙስሊሞች ናቸው እና እዛ ሄጄ መኖር እችላለሁ ምናምን ግን ማዘርጌ ጋርም መሄድ እችላለሁ ግን ምንድነው መጨረሻ ላይ ፋሚሊ ውስጥ ነው ኮንፍሊክት የምታስነሱት ገባሽ ላይክ ኦልሬዲ እና እንቀበልም ያለውን ነገር እነሱ ተቀብለው እንትን አሏት ወሰዷት አይነት ነገር ነው የሚሆነው ገባሽ ከዛ ደግሞ ላይ ከአያቴ ጋርም ብሄድ ኦኬ ናው ሙስሊም ስለሆነች የምትፈልገው የራሷን ሰዎች ብቻ ነው እንጂ እኛን ከዚህ በኋላ ነሰሰሪ ናቸው ላይፌ ላይ ብላ አታስብም የሚለው ነገር ነው የሚመጣው እና ይሄ ፋሚሊ ኮንፍሊክት ውስጥ መግባት አልፈለኩም እኔ ይሄ ቤተሰብን የሚያነካካ አይነት ነገር ውስጥ መግባት አልፈለኩም እና በቃ እዚሁ ላይፌን እቀጥላለሁ ብዬ ነበር ያሰብኩት ከዛ መጡ ምናምን መጨረሻ ላይ እነሱ የሚሄዱበት ቀን በቃ ማውራት አለብን ምናምን አለችኝ አወራን ምናምንና እኔ እንትን አይደለም ላይክ ሃይማኖቱ ሀፕን ማድረጉ አይደለም እና እንዴት አትነግሪኝ መጀመሪያ ላይክ እኔ በጣም እንደ ጓደኛሽ ነው የምታይ በጣም ቅርብ የሆንኩኝ ሰው ነኝ ምናምን እና ይህንን ነገር ከኔ መደበቅሽ በጣም ነው ያሳዘነኝ እና ላይክ መንገድ ነበረብሽ ለኔ ምናምን አለችኝ አቡም በቃ ያው የሰው ልጅ የፈለገውን ነገር ነው ሊያምን የሚችለው እንግዲህ ማንንም ማስገደድ አንችልም ምናምን ሆነ ኮንቨርሴሽኑ ማለት ነው እና እኔ አወዝ አክቹሊ ሪሊፍድ በጣም ነው ሪሊፍድ የሆንኩት እና በቃ ሶሪ አልኳት ይቅርታ ላይክ ልክ ነሽ መናገር ነበረብኝ ማብራራት ነበረብኝ መጀመሪያ ግን አንቺ ሃይማኖትን ከምታይበት መንገድ አንጻር መጥቶ ለአንቺ እንደዚህ ነው ብሎ መናገር ከባድ ነው በጣም ምክንያቱም አይ ኖ ላይክ የምትቀበየው ነገር እንዳልሆነ አይ ካን አንደርስታንድ እና ከዛ ፍርሃት አንጻር ነው ይቅርታ ላይክ እንትን ማለት ነበረብኝ ምናምን ብዬ አውርተን ጨረስን እኔ በዚህ ሪሊፍድ በቃ በጣም ማለት ነው ከዛ ጨርሰን መጣን እኔም ጓዜን ጠቅልዬ ብዬ ምናምን ከባህር ዳር ወደ ቤት መጣኝ ማለት እና የመጣሁኝ ቀን ትዝ ይለኛል ይሄ መስከረም ላይ የሚከበረው ጥምቀት ነው መስቀል ነው አይደል የሚከበረው የመስቀል ቀን ነው እኔ አዲስ አበባ የመጣሁት እና ገባሁ ምናምን በቃ ቤቴ ያው በኩራት ኦልሬዲ ፋሚሊዎቼ የተቀበሉት ነገር ስለሆነ ብዬ በኩራት ሂጃቤን አድርጌ ምን ብዬ ምናምን የመጣሁት እኔ በቃ ከባህር ዳር ቤቴ ገባሁ ምናምን ሻወር ወስጄ ምን ብዬ ምናምን ጨርሼ ቁጭ አልኩኝና ይሄ ሰፈር ውስጥ ይከበር የለ መስቀል ምናምን ልናከብር ልንወጣ ነው እና ቡና የምታፈይው አንቺ ነሽ ነይ ምናምን ነገር አለኝ ፋዘር ማለት ነው ከዛ ላይክ ዋይ ሚ ማለት ዩ ኦልሬዲ ኖ ላይክ እንትን እንደማለን እና አሁን እሺ እምቢ ምናምን ጋር ከመምጣቴ ለምን ተጣ ገባ ውስጥ እገባለሁ ምናምን አልኩኝና ኦኬ እሺ ምናምን ብዬ ወጣሁኝ ቡና ምናምን ተፈላ ምናምን ሴሌብሬሽኑ ሲቀጥል በቃ እኔ መግባት አለብኝ ያው ያልከኝ ነገር ለማድረግ ነው ምናምን ብዬ ወደ ቤት የገባሁኝ ማለት ነው እና የሚገርማችሁ ነገር ነገሮች እኔ እንዳየኋቸውና እኔ ፕላን እንዳረኳቸው አልነበረም ላይክ ፋሚሊ መጥቶ ያንን ፊድባክ ለእኔ ሰጠኝ ኢትስ ቢካዝ ኦልሬዲ እንደምቀር ስላወቁ ነው እንጂ አክሴፕት ስላደረጉት አይደለም እና ከሚከበረው ነገር ተከብሮ ምናምን አልቆ ውስጥ ልክ ቤት ከገባ በኋላ ፋዘር ሌላ ኮንቨርሴሽን የተጀመረ ምንድነው እሱ ጭንቅላትሽ ላይ ያደረግሽው ምናምን አለኝ ከዛ ላይክ ይሄ ሂጃብ ለምን ሂጃብ ልታረጊ ምንድነው ሂጃብ ምናምን ሙስሊም ስለሆንኩኝ ሂጃብ ማድረግ ስላለብኝ ሂጃብ አደርጋለሁ ውጭ ስወጣ ሌሎች ወንዶች ስላሉ ላይክ ማየት የማይገባቸው ሰዎች ስላሉ ሂጃብ ማድረግ ስላለብኝ ኦኬ ስለዚህ አሁን አንቺ ሙስሊም ነኝ ነው የምትይው ምናምን አለኝ አዎ ሙስሊም ነኝ ኦልሬዲ ኮሚኒኬት ያደረገን መስሎኝ ነበር ምናምን ኖ ምንም ኮሚኒኬት ማድረግ ያለውም ሌላ ታሪክ ተፈጠረ በቃ ሌላ ታሪክ ተፈጠረ ስልሽ ሌላ ኮንቨርሴሽን ነው በቃ እዛ ጋ የነበረው እና ያ it was the cover page ገባሽ it's okay ችግር የለውም የሚለው ኮንቨርሴሽን ባህር ዳር የነበረን ኮንቨርሴሽን it's a cover page በቃ ኦልሬዲ ሉዝ ከምናረጋት ትሪክ አድርገናት ወደ ቤቷ ትምጣና ከዛ በኋላ ያለውን ነገር ኬሪውን እናረጋለን ነው የነሱ ሀሳብ ገባሽ ከዛ ቁጭ አልን ምናምን አንቺ ለምንድን ነው እስልምና ምናምን ስለ እስልምና ሲጀምር ምን የምታውቂው ነገር አለ እስልምና እና በነገራችን ላይ ቴክ ኖት
እኔ ያሳደገኝ አባት አቡ he is an atheist ብያቸዋለሁ ትናንትና። ሁሉም ሰው የፈለገውን እምነት የመከተል መብት አለው። እኔ ግን የየትኛውም እምነት እንትን አይደለሁም አባል አይደለሁም። ግን ሁሉም ሰው የፈለገውን ነገር የመከተል መብት አለው። ማንም ፎርስ ማድረግ የለበትም ብሎ የሚያምን ሰው ነው። በማንበብ የሚያምን ሰው ነው። የሰው ልጅ ሎጂካል ሆኖ እምነትን በመከተል ላይ የሚያምን ሰው ነው። ይሄ የሰው ልጅ የሆነ እምነት ውስጥ ስለተወለደ ብቻ ያንን እምነት ይዞ መቀጠል አለበት ብሎ የማያስብ ሰው ነው ሲጀመር። እስልምና ሲሆን ግን ነገሮች ይቀየራሉ። ቅድም ይሄን ነው ስልሽ የነበረው። ሁሉም ነገር ችግር የለውም። እስልምና ሲሆን ግን ችግር አለው። እስልምና ሲሆን ግን ሌላ ተአምር ነው። ሌላ ዓለም አይቶት የማያውቀው አዲስ ነገር ነው። በቃ ነው። አንቺ አሁን ለምንድን ነው እስልምና እከተላለሁ ብለሽ ምናምን የወሰንሽው? ከዛ እኔ አንብቤ ላይክ እኔ ኢዚ ዌይ ነው በቃ ኮንቨርሴሽኑ እንዲቀጥል የፈለግኩትና በቃ እኔ አንብቤ አጥንቼ አነጻጽሬ ሞር ለእኔ ሴንስ የሚሰጠኝ እምነት ላይክ ብከተለው ልክ ነው ብዬ የማስበው እምነት ስለሆነ ነው እስልምናን የመረጥኩትና ኦልሬዲ ላይክ ዝም ብዬ ኢምፓሲቭ ሳይሆን አስቤበትና አንብቤ ምን ብዬ አውቄ ነው እዚህ ነገር ውስጥ የገባሁት። ምንድን ነው አንብበሽ የምታውቂው አለኝ። ምንድን ነው አንብበሽ ልታውቂው የምትችይው? ይህ ሴንስ የማይሰጥነት ሲጀመር አንቺ እኔ ሁላ ዘመን አንቺን ያስተማርኩትና ይህንን ሁላ እንትን ያልኩት እንደዚህ አይነት ጭንቅላት ኑሮሽ እንደዚህ አይነት ማይንድ ሴት ኑሮሽ እንዴት ነው ሃይማኖት ሲጀመር እኔ መጀመሪያም ሃይማኖት መኖራችሁን ሰፖርት አላደረገም። ጭራሽ ደግሞ እስልምና አለ። ጭራሽ እስልምና እንዴት አይምሮ ያለው ሰው ይሄን ሊያስብ ይችላል? ከዛ ይሄ ኮንቨርሴሽን ባይዘው 3 ሰዓት ጀምሮ ማታ 3 ሰዓት ላይ ጀምሮ ሌሊት 9 ሰዓት ያለቀ ኮንቨርሴሽን ነው እና የሆነ ሰዓት ላይ እኔ ይሄ እንዴት ነው ሰምታችሁ ታውቃላችሁ? ሰዎች ኢንቨስቲጌት ሲደረጉ የሆነ ዳርክ ሩም ውስጥ ምናምን አስገብታችሁ ከዛ አይምሯቸው መጨረሻ ላይ ድሬንድ ሆኖ ሀልስኔት ማድረግ ምናምን የሚጀምሩት ነገር አክቹዋሊ እኔ ያ ነው ሀፕን ሲያደርግ የተሰማኝ። ቢካዝ መጨረሻ ላይ ከቃላት ውጭ ሁላ ሆንኩኝ። ይሄ ኤክስፕሌን ከማድረግ ሁሉ በላይ ሆነብኝ ነገሮች ገባሽ? ቢካዝ ኦቨር ኤንድ ኦቨር እያስረዳውኝ እና ላይክ የሆነ ሳለ በጣም ከአቅሜ በላይ ሲሆንብኝ ምን አልኩት? እኔ አሁን አንተን አልኩት በመጽሐፍ ቅዱስ የምታምን ሰው አይደለም፣ በቁርአን የምታምን ሰው አይደለም፣ በምንም ሃይማኖት ላይ የምታምን ሰው አይደለም። ስለዚህ አሁን አንተ እኔ እስልምናን እንዴት ተከተልሽ ብለህ ስትጠይቀኝ ከምን አንጻር ነው ላስረዳ የምችለው አልኩት። ከምን አንጻር ላስረዳ? ያንተ መጽሐፍ ይሄንን ይላል፣ የኔ መጽሐፍ ደግሞ ይሄ ይላል ብዬ ምን አነጻጽሬ ልንገርህ? ላይክ ነው ለምሳሌ አክስቴ ብትጠይቀኝ ጥያቄ እሷ ያዘችው እምነት አለ። ለምንድን ነው የእሱን አምላክ አይደለም ለምን አልሽ ብላ ብትጠይቀኝ የምመልሰው መልስ አለ። ገባሽ? በስላሴ ለምን አታምኝም ብትለኝ የምመልሰው መልስ አለ። እዚህ ጋር ግን እሱ ላይክ ከየትኛው እምነት አንጻር ነው ኢቭን አርጊመንት ላቀርብ የምችለው ከሱ ጋር እና ላይክ እሷ ጥያቄ ብትጠይቀኝ ኢትስ ሪዝናብል ነው። አንተ ግን ለምትጠይቀኝ ጥያቄ እንደ ፈርስት ፕሌስ በሳይንስ ብቻ የምታምን ሰው ላይክ በኢቮሉሽን ቲዮሪ የምታምን ሰው እንዴት ብዬ ነው አምላክ አለ የለም ብሎ የሚያምን ሰው ሲጀምር ከምን አንጻር ነው ታስረጁ የምትችይው ነገሮችን? ከምንም አንጻር እኮ አታስረጁ። ምክንያቱም ተመሳሳይ ቤዝ የላችሁም ኢን ዘ ፈርስት ፕሌስ ገባሽ? ከዛ በጣም በቃ ምንድነው በምክንያት ነው ሃይማኖት የመረጥሽው? ላይክ ብር ነው የምትወጁ ሰው ነው የምትወጁ ወንድ ነው እንደዚህ ነው ምናምን። እኔ የምወደው ወንድ የለም። ልማር ነው የሄድኩት፣ ትምህርት ነው ተምሬ የመጣሁት። ሁለተኛ ነገር ደግሞ ከገንዘብ አንጻር እኔ ይቅርታ አድርጉልኝና ላይክ ገንዘብ ምናምን ያላችሁ የምታወሩት ወሬ እኔን አንደርማይን ከማድረጉ በፊት እናንተ ነው አንደርማይን የሚያደርገው። ቢካዝ በጥሩ አስተዳደግ ያደገች ሁሉ ነገር ተሟልቶለት ያደገች ኦልሬዲ ጥሩ ፋይናንሻል ስቴቢሊቲ ላይ ያለ ቤተሰብ ያለው ልጅ ገንዘብ ብሎ ሌላ ቦታ ሊሄድ አይችልም። ገባሽ? ላይክ የሆነ ነገሮች የማታውቂው ነገር ሲሆን ሊያጓጉብሽ ይችላሉ እንጂ ኦልሬዲ ያለው ሰው ገንዘብን ብሎ የሆነ ቦታ ላይ ሂዶ ሊወድቅ አይችልም። ቢካዝ እኔ በዛ ሰዓት ላይክ ገንዘብ የሚያሳስበብኝ እድሜ ላይ አይደለም ሲጀመር። ገባሽ? ላይክ ኦልሬዲ ፋሚሊ ሁሉም ነገር ፕሮቫይድ እያደረገልኝ ነው የምኖረው እና ገንዘብ እንዴት ነው ሊያሳስበኝ ይችላል? ኦቨር ኤንድ ኦቨር እና መጨረሻ ላይ በጣም ከአቅሜ በላይ ሆነብኝና እኔ በቃ ይቅርታ አምሷሪ ያልኩት አምሷሪ አንተ የምትፈልገውን መልስ ልሰጥህ አልችልም። ማለት አንተ እውነት ነው ብለህ አይምሮ የተቀበለውን መልስ እኔ ልሰጥህ አልችልም። ቢካዝ እውነታው ያ አይደለም። የኔን እውነታ ኦልሬዲ ሼር አድርጌላችኋለሁ። ያንን የማትቀበሉት ከሆነ እናንተ አትቀበሉት ነው እንጂ የሌለ ነገር ላይክ የሌለ እውነታ አውጥቼ ልሰጥ አልችልም ለሰው እና በቃ እኔ this is my reality ሌላ ምንም ነገር ልናገር አልችልም። ከዛ መጨረሻ ላይ በጣም አግሬሲቭ እየሆነ መጣች ምናምን እና እኔ ማለት የምሬን የምልሽ አዲስ ላይ እንደ አንድ ወላጅ ይሄ ከሃይማኖቱ አንጻር ሳይሆን ይሄ ወላጆቼ ብለሽ የምታስቢያቸው ሰዎች ከዛ ደግሞ ላንቺ እንዴት ነው ያንቺን ፖቴንሻል የሚያውቁ ሰዎች የሆነ አይነት አመለካከት ስላንቺ ሲኖራቸው ልብሽን ቀልብሽን የሚሰብረው ነገር ምን አለ መጨረሻ ላይ ይሄ ስንት ሰዎች እዚህ ሃይማኖት ውስጥ እንገባለን ብለው መጨረሻ ላይ ቴሮሪስቱ ነው ኢንዳፕ ያደረጉት። ወስደው የአሸባሪ ቡድን ውስጥ አስገብተዋቸው አሸባሪው ነው ሰው በየቦታው እየገደሉ እንደዚህ እያሉ ምናምን
ከዛም ላይክ የት ነው ላሸብር የምችለው እኔ I have no idea like ኢትዮጵያ ውስጥ ነው ላሸብር የምችለው የት ነው ላሸብር እኔ am just an individual ወደ እስልምና የመጣው እንገባሽ እና I don't know how ከአሸባሪነት ጋር እንዴት ሊንክ ልደረግ እንደምችል and then the next thing is አንቺ ጀመር የተማርሽ ሰው ነሽ አለኝ በጣም ላይክ ለፍተን ነው አንቺን እዚህ ቦታ ላይ ያደረስንሽ እና እንደተማረ ሰው እንዴት አንድ ጭንቅላት የሌለው ሰው ይሄ ከገጠር የመጣ ማህይም የቤት ሰራተኛ ምናምን እንዲከተል የሚችለው እምነት እንዴት ልትከተይ ይቻላል አለኝ እና እንዴ የሆነ ላይክ እኔ እዛ ሳለ የሚሰማኝ ስሜት እንዴ ብዬ ልገልጽልሽ እንደምችል አላውቅም ምክንያቱም you know ከፋሚሊ ጋር ስታወሪ ሁሉ ጊዜ ቶንሽን ማየት አለብሽ ከፍ ብለሽ የምትናገሪ ሲያችም ተመናቅረሽ የምትናገሪ አትችይም ገባሽ because የግዴታ የምታከብሪያቸው ሰዎች ናቸው እና አሁን አንቺ ምንድነው ከዚህ በኋላ የምትሆኚው አለኝ ማለት ምንድነው የምትሆኚው አንቺ እንዴት ነው እንትን የምትይና የሆነ ሳለ በጣም ኮንፊውዝድ እንዴ እኔ እኮ ሙስሊም ነው እንጂ የሆንኩት በሽተኛ አይደለም የሆንኩት you know like እስቲል መስራት እችላለሁ መማር እችላለሁ ብዙ ነገሮችን ማድረግ እችላለሁ ምናምንና like እንዴት ነው እንደዚህ የምታየው እስልምናን መከተል እኮ እንትን ማለት አይደል ኖ እኔ አንቺን ከዚህ በኋላ ክሪፕልድ እንደሆንሽ ነው ማይሻለኝ you know ይሄ ምንም አቅም የሌለው ሰውና አክቹሊ ከነሱ እኔ በጣም ሉክ አፕ ማድረጋቸው ሰዎች ናቸውና ከነሱ ያ መምጣቱ ለኔ በጣም ቀላል አልነበረም በጣም ቀላል አልነበረም ማለት እንኳን ዓለም ሴት ልጅ ከመልኳ ከሰውነቷ ይሄ ፊላክስ ዲስፕሌይ ከምታደርገው ነገር በላይ ማየት እንደማይችል እናውቃለን ሁላችንም ስፔሻሊ የዌስተርኖች እሳቤ ሴት ልጅ ሴክሹዋላይዝ ከማድረግ ፊዚካል አፒራንሷን የሆነ ቦታ ላይ አፒል እንዲያደርግ ማድረግ ከዛ በኋላ በዛ ነገር እሷ ማኒ ሜክ ስታደርግ ትልቅ ቦታ ላይ ስትደርስ ምናምን ማየት ይሄ የዓለም እሳቤ እንደሆነ እናውቃለን ግን ኢቨን ቤተሰቦች ያሳደጉት ሰዎች አንቺን ከሴትነት በላይ ይሄ ከበር ማድረግሽ አይምሮሽን እንደመሸፈን ላይክ እንደማነስ እንደሆነ እንዲሰማሽ ማድረግ በጣም ከባድ ነገር ነውና በቃ የሆነ ሰዓት ላይ እንትን አልኩኝ ጊቭ አፕ አደረኩኝ ማለት ይሄንን ኮንቨርሴሽን መቼም ዊል ላደርግ አልችልም ኦልሬዲ እነሱም አንደርስታንድ ሊያደርጉት የሚችሉት ነገር አይደለም እና በቃ ያለኝ አማራጭ I don't know እኔ ፍሬሽ ግራጁዌት ነኝ ስራ የለኝም የምሄድበት ቦታ የለም ምን የለም ምናምን ላይክ ምንም የማውቀው ነገር የለም ላይክ አይ ነው በቃ እንደፈለጋችሁ ነው ከዚህ በኋላ ከቤታችሁ እወጣለሁ ምናምን ብዬ እንትን ማለት የምችልበት ቦታ አይነት አይደለም ከዛ መጨረሻ ላይ ምን አለኝ እኔ አሁንም ቢሆን እኛ አንቺ ሙስሊም መሆንሽን አሁንም ቢሆን አንቀበልም አለኝ ላይክ ሩት ሙስሊም ናት የሚለውን ነገር በምንም ተአምር ልንቀበል አንችልም ስለዚህ ይሄንን ኮንቨርሴሽን ከዚህ በኋላ ደግመን እንደሚኖረን እርግጠኛ ነኝ ላይክ እኔ ኢኒሺየት አድርጌ ሳይሆን አንቺ ኢኒሺየት አድርገሽው መተሽ ይሄን ነገር ትቻለሁ ብለሽ ላይክ ኮንቨርሴሽኑ እንደሚኖረን እርግጠኛ ነኝ እና ላይክ አሁን አንቺ ሙስሊም መሆን እኛ በምንም ታምር የምንቀበለው ነገር አይደለም እና አስሎንጋስ ግን ይሄ ነገር እስከሚሆን ድረስ እዚህ ቤት እስካለሽ ድረስ ይሄ ሂጃብ መልበስ ምናምን መሸፋፈን ምናምን የምትይው ነገር እንዳታስቢ ከዚህ አንድ ነገር የምታረጊ ከሆነ ይሄ አንድ ላይ መኖር አንችልም ይሄ ኮኤግዚስት ማድረግ የሚባለው ነገር አንችልም በቃ እዛ መጨረሻ ላይ እኔ ሙስሊም ነኝ አልኩት እኔ እምነቴ ሙስሊም ነው እስልምና ነው ነገር ግን በአንተ ጣራ ስር እስከኖርኩኝ ድረስ ላይክ ይሄ የእናንተ ማለት የአንተ ቤት ስለሆነ ላይክ ሩሉን ሜክ የምታደርጉት እናንተ ስለሆናችሁ በእናንተ ሩል እሄዳለሁ ግን እምነቴን የሚቀይረው ነገር የለም ላይክ አሁንም ቢሆን በኋላ ላይ ቆይታችሁ አታለልሽን ትተሽው እንደገና መልሰሽ ደግሞ እንደዚህ ያልሽም እንዳትሉኝ እኔ እምነቴን አልተውም ላይክ ሙስሊም እስልምናዬን አልተውም ሙስሊም ነኝ ግን አስሎንጋስ እዚህ ቤት እስካለሁኝ ድረስ በእናንተ ሩል መሰረት መሄድ ስላለብኝ ኦኬ ሩልህን አከብራለሁ አልኩት በቃ መጨረሻ ላይ ላይክ ምንም ማድረግ አልችልም እና አክስቴ ማለች በቃ በፍጹም እኛ አንቺ ስለ እስልምና ሲጀመር ምን የምታውቂው ነገር ኑሮ ነው ማለት እኛ እኮ ያደግንበት ነው ላይክ በረሃብ ምናምን ያደጉት እኔ ፋሚሊዎቼ እና የሙስሊም ኮሚኒቲ ውስጥ ነው ላይክ ብዙ ጊዜያቸውን ያሳለፉት ምናምን እና ይሄንን ምኑ ኢምፕረስ አድርጎሽ ነው ልትቀበዩ ልትችሉ እና አንቺ እውነት ክርስትና ውስጥ ያጣሽው ነገር ኑሮ ወይም ደግሞ ክርስትና ልክ ያልሆነ ነገር ኑሮ ነው ወደ እስልምና የገባሽው ብዬ እኔ በምንም ተአምር ላምን አልቻለም ኢዘር ያወደድሽው ሰው አለ ካልሆነ ደግሞ ላይክ በገንዘብ ነው ሊሆን የሚችለው ሶ መጨረሻ ላይ እኔ ያንን ፖይንታቸውን እንደማይተውት ስለገባኝ መጨረሻ ላይ ምን አልኩኝ ኦኬ እሺ በቃ በገንዘብም ይሁን በወንድም ምክንያት ተታልዬ ይሁን የገባሁት መግባቱን አንድ ጊዜ ገብቻለሁ ግን ከገባሁ በኋላ ተመችቶኛል በቃ መጀመሪያ ተታለልዬም ከሆነ የገባሁበት ኢትስ ኦኬ ለእናንተ ሴንስ የሚሰጠው ከሆነ ግን እኔ አሁን ተመችቶኛል በቃ እምነቱን ወድጄዋለሁ እና ይሄ ነው አልኩኝ በቃ በጣም ማለት በጣም ረዥም ኮንቨርሴሽን ነበር ስልሽ አዲስ ረዥም ከመሆኑ የተነሳ
አይምሮዬ መርሳቱን ጀምሯል ማለት እረስቻለሁ። የሆነ ብዙ ፓርቱን ሁላ እረስቻለሁ። ምክንያቱም ከሆነ ሰዓት በኋላ እንዴት ነው ኢነርጂ በጣም ድሬንድ ሆኖ ሃሉሲኔት ማድረግ ጀመርኩኝ። የሆነ እነሱ የሚያወሩት የሚሉት ነገር ምናምን አይ ኪፕ ወንደሪንግ እንዴ ዓለም ላይ ያለሁት ሙስሊም እኔ ብቻ ነኝ እንዴ ብዬ ማሰብ ጀመርኩ። ማለት እነዚህ ሰዎች ሙስሊም ከኔ ውጪ አያውቁም። ላይክ ጎረቤቶች አሏቸው፣ ፋሚሊዎች አሏቸው ምናምንና ላይክ የሚያውቋቸው ፋሚሊዎቻቸው ቴሮሪስት አይደሉም፣ ሴት ልጅ አይጨቁኑም፣ መጥፎ ሰዎች አይደሉም። ገባሽ? እና ይሄ ሳቤ እኔ ሙስሊም ስለሆንኩ ምን የመጣው ወይስ ሙሉ ህይወታቸውን ይህንን ነገር ነው ሲኖሩ የነበረው እነዚህ ሰዎች ማለት አይ ዶንት አንደርስታንድ። እና ለምሳሌ እስልምና የመሀይምነት እምነት ነው ብሎ የሆነ ሰው ሲናገረኝ እኔ ላይክ አባቴ የሚሆን ጎረቤት የሚሆን ጓደኞች ቢሆኑ ሲናገሩኝ አይ ወንደር ለምንድነው ወንደር የማደርገው ፋርማሲ ሴት ፋርማሲስት እያስተናገደችው ሴት ነጋዴ ንግድ ስትሰራ እያየ ሴት ዶክተር እያየ ሴት ዲፕሎማቲክ እያየ ሴት መሪዎችን እያየ ጦር ሜዳ ላይ ሴቶች ከወንድ በላይ ሲዋጉ እያየ እስልምና የድንቁርና እምነት ነው ሲለኝ የሆነ ሰው ለእኔ ዳዝ ሜክ ሰንስ። ገባሽ? ይሄ ተጨባጭ የምንኖረው ነገር አይደለም ያ ነገር። እና ከየት ነው የሚመጣው ይሄ ሀሳብ? ከየት ነው ይሄ አስተሳሰብ የሚመጣው? እኔ ብዙ ጊዜ ለዚህ ነው የምለው ላይክ ይሄ ከእስልምና ውጭ ያሉ ሰዎች እስልምና ላይ የሚሰነዝሯቸው ኦፒኒየኖች ይሄ እውቀት ላይ ቤዝድ የሆኑ ሳይሆን ከመቆርቆር ሳይሆን ከማሰር ሳይሆን ከጭፍን ጥላቻ የሚመጡ ሀሳቦች ናቸው። ከመጥላት አንዳንድ ሰው ሃይማኖቱን አንደርስታንድ ባለማድረጉ ነው። ሁለተኛ ነገር ደግሞ የሙስሊም ኮሚኒቲ የተሻለ ኮሚኒቲ ስለሆነ ያንን ነገር መሆን ካልቻልሽ መጥላት ነው የምትችይው። ገባሽ? ይሄ ኢፍ ዩ ካን ቢ them hate them የሚለው ሎጂካል አይደለ? ላይክ እነሱ መሆን ካልቻልክ ጥላቸው፣ ላይክ የሆነ አንቋሻቸው። that's the only thing እንጂ ለኔ ይሄ ሎጂካል አልነበረም። እና coming from parents ደግሞ በጣም ከባድ ነበረ። እና አይ ቲንክ በቃ ይሄ ሃርድሺፑ እኔ የጀመረውን ይሄ ውስጥ ከዛ ጊዜ በኋላ ነው። ቢካዝ እኔ ግራጁዌት አድርጌ መጥቼ ላይክ በትንሽ ጊዜ ውስጥ ነው ስራ ያገኘሁት። ላይክ አይ ዶንት ቲንክ ቤት ሳምንት ምናምን ራሱ የተቀመጥኩ አይመስለኝም። እና ምን ሆነ ፋሚሊዎቼ ሂጃብ እንድለብስ አይፈልጉም፣ እስላሚክ የሆነ ነገር ዲስፕሌይ እንዲያደርግ አይፈልጉም፣ ቤት ውስጥ መስገድ አይቻልም ምን አይልም ምናምን። እና ምንድነው የሚፈጠር የነበረው ቦርሳዬ ውስጥ ነው ሂጃብ ይዤ የምወጣው፣ የምሰግድበትን ሽቲ ቦርሳዬ ውስጥ ነው ይዤ የምወጣው። ከዛ ከቤት ወጥቼ አስፋልት ስደርስ ነው ሂጃብ የማደርገው። ቢካዝ ላይክ የሰፈር ሰው አለ እና የሰፈር ሰው ካየኝ ኦልሬዲ መናገሩ አይቀርም። እና ያ ፍርሃት ስላለ አስፋልት ስደርስ ነው ሂጃብ ማድረግ የምችለው። ልብሴንም ኖርማል ልብስ ነው በቃ የምለብሰው። ከዛ በኋላ መስገድ ስለማልችል በዛም ስለመስገድ የግዴታ ሺቲ መስገጃ ልብስ ምናምን መያዝ አለብኝ ቦርሳዬ ውስጥ ማለት ነው። እና በጣም ከባድ እየሆነ መጣ። በጣም በቃ ለእኔ በጣም ከባድ ሆነ ያ ጊዜ። በቃ የሆነ ረዥም ጊዜ ነበረ፣ በጣም ከባድ እየሆነ መጣ። እና ይሄ እንደዚህ አይነት ነገር ምን አይነት ችግር ይፈጥርባቸዋል መሰላችሁ? ይሄ አይደንቲቲ ክራይሲስ ውስጥ ይከትሻል እንደዚህ አይነት ነገር። ቢካዝ ሰው አንቺን ሲያይሽ ሁለት ነገር ነው የሚያየው። የሆነ ሳለ ሂጃብ አድርገሻል፣ የሆነ ሳለ ሂጃብ አታደርጊም። እና ሰው አክቹዋሊ ከኋላ ያለውን ስቶሪ ሳይሆን የሚረዳው አንቺ ጋር ያለውን ነገር ነው። ገባሽ? ማለት እቺ እየቀለደች ነው የምሯ ነው። ሲመቻት ሂጃብ ታደርጋለች፣ ሳይመቻት ሂጃብ አታደርግም። ከዛ እኔም አፍራለሁ ስልሽ የሆነ መንገድ ላይ አውጥቼ ሂጃብ ምናምን ነገር ሳረግ ሰው የሆነ አስተያየቱ ምን እያደረግሽ ነው አይነት አስተያየት ነው። ገባሽ? እና ሰዎችን ወላሂ ጀጅ ማድረግ በጣም ከባድ ነው። ዩ ኔቨር ኖ የሰው ልጅ ምን አይነት ነገር ውስጥ እየሄደ እንደሆነ፣ ላይክ በምን አይነት ነገር ውስጥ እያለፈ እንደሆነ ላይክ ዩ ኔቨር ኖ። እኔ አሁን እዛ ፖይንት ላይ ላይክ ማንም የሚረዳ ሰው አልነበረም ያንን ነገር። እና እንኳን አይደለም ይሄንን ሙስሊም የሆነው ሰው ሙስሊም ሰው የሆነው ሰው ራሱ በጣም ጀጅ ያደረገኝ ነበር። ወይ ቺርዝ በቃ እየቀለደችው ማለት ነው ይሄንን ነገር አይነት ነገር ነው እንትን የሚለው የነበረው። እና በጣም እኔን በቃ አይደንቲቲ ክራይሲስ ውስጥ ከተተ። በቃ ላይክ የፋሚሊ ፕሮግራም ሲኖር ላይክ ልብስ ተለብሶ ምናምን ኖርማል ይሄ ለፕሮግራም የሚሆን ልብስ ለብሰሽ መሄድ አለብሽ እዛ ቦታ ላይ። እና ያን ለፕሮግራም የሚለበስ ልብስ አጭር ልብስ ሊሆን ይችላል፣ ሪቬሊንግ የሆነ ልብስ ሊሆን ይችላል። ፀጉርሽ ተሰርቶ ሽክ ብለሽ አምሮብሽ ምናምን መሄድ አለብሽ ምናምን። እና አንቺ ውስጥ ያለው ነገር ሌላ ነው፣ እዛ ጋር ደግሞ ላይክ ዲስፕሌይ ማድረግ ያለብሽ ነገር ሌላ ነው። እና እኔ በቃ በጣም አይምሮዬ እንትን ውስጥ ገባ፣ አይምሮዬ በጣም ጭንቀት ውስጥ ገባ። በቃ በጣም እየተጨነኩ መጣሁ በቃ በዛ ምክንያት ማለት ነው። እና አንደኛ ከቤት ለመውጣት እውነት ለመናገር እኔ ከቤት ወጥቶ የመኖርም ኤክስፒሪየንስ የለኝም። ፋሚሊዎቼ በፍጹም አይፈቅዱም። እኔ ከቤት መውጣት የሚባል ነገር በፍጹም ሊፈቅዱልኝ ፋሚሊዎች አይደሉም። ላይክ ያን ያህል ፋይናንሻል ስቴቢሊቲውም አልነበረኝም እኔ ወጥቼ እንትን ለማለትም። እና
አይ ቲንክ ወደ ስንት ዓመት 2 ዓመት ምናምን አካባቢ ይሆናል መሰለኝ። በጣም ከባድ ጊዜ አሳለፍኩኝ። በቃ በጣም ከምላችሁ በላይና እኔ እዛ ፖይንት ላይ ጾም ረመዳን ይመጣል። ረመዳን ሲመጣ ሌሊት ተነስቶ ለመስገድ ከባድ ነው። ሱብሂ ለመብላት በጣም ከባድ ነው። ሲጀመር ይሄ የምትበሉበት ምናምን ፋሲሊቲም ሲጀመር የለም። ሌሊት ተነስቶ ምናምን ኪችን ገብቶ ተንጎዳጉቶ ምናምን መብላት ላይክ ሌላ ጥያቄ የሚያስነሳ ነገር ነውና ረመዳን ሆኖ በዓል ይሆናል። በዓል ሲሆን የግዴታ መብላት አለብኝ። ጾም በዛ ምክንያት ፈታለው ምናምን በጣም ከባድ እየሆነ መጣና እኔ በጣም ለራሴ ማዝነው ግን ላይክ ከዚህ ሁሉ ስትራግል መሀል ለራሴ በጣም ማዝነው አንድ ነገር እንደነበር ታውቂያለሽ። እኔ በዛ ፕሮሰስ መሀል እኔ I was trying to prove ለፋሚሊዎቼ ወደ እስልምና መምጣቴ እቺ እነሱ የሚያውቃቸው ልጃቸውን የተሻለ ሰው ነው እንጂ ያረጋት መጥፎ እንዳላረጋት ፕሩቭ ለማድረግ ነበር እኔ የምሞክረው በዛ ሁላ ማለት በቃ ሱብሃንአላህ አይ ትራይድ በጣም ማለት ከምላችሁ በላይ አይ ትራይድ በቃ ይሄ ፕሩቭ ለማድረግ እኔነቴ ማንነቴ እንዳልተለወጠ ስቲል ያቺ ያሳደጓት ልጃቸው ያቺ እነሱ የሚያውቋት ትንሽ ልጅ እንደሆንኩኝ ፕሩቭ ለማድረግ ኢቨን ከዲን አንፃር ማድረግ የማይጠበቅብኝ ነገሮች ላይ ያደረኩኝ ነበረ መሞክሬ ነበረው ማለት ነውና አይሰራም። በነገራችን ላይ በቃ አይሰራም። ይሄ እንደዚህ አይነት ህይወት ውስጥ አሁን ያላችሁ ሰዎች አቁሙ፣ ፕሩቭ ለማድረግ አቁሙ። በነገራችን ላይ ምክንያቱም አይሰራም። መቼም ወርክአውት የማያደርግ ነገር ቢኖር እሱ እና ኢቭን እንኳን አይደለም ወርክአውት ሊያደርግ ይቅንና ይሄ ድሮ ለእናንተ የነበራቸው ልብና ከዛ በኋላ እናንተ ወደ እስልምና ካመጣችሁ በኋላ የሚኖራቸው ልብ it will never be the same። በቃ መቼም ተመሳሳይ ሊሆን አይችልም። like የሚያችሁ እይታ መቼም ተመሳሳይ ሊሆን አይችልም እና እኔ በጣም ብዙ ጊዜ ያሳለፍኩት ለእነሱ ፕሩቭ ለማድረግ ነው። ላይክ ይሄ እኔ ያለሁበት ነገር መጥፎ ነገር እንዳልሆነ ፕሩቭ ለማድረግ ነበረ በቃ በጣም ስሞክር የነበረውና እኔ በሰዓቱ ብዙ ኦፕሽኖች ነበሩ። ብዙ ኦፕሽን ነበር እንሰላችሁ እናቴ ጋር መሄድ ይችል ነበረ ላይክ ቢካዝ እናቴ ኦሬዲ ላይክ ነገሩ ቢደብራትም እንደማትገፋኝ አውቃለሁ እና መሄድ ይችል ነበረ እሷ ጋር አያቴ ጋር መሄድ ይችል ነበረ ላይክ ለኔ ኮንፈርት የምትሰጠኝ ላይክ ሙስሊም ኮሚኒቲ ውስጥ ገብቼ መኖር ይችል ነበር እና ግን ኮንስታንትሊ እኔ አይምሬ ውስጥ የነበረው ነገር ምንድነው ነው ላይክ ማድረግ የለብኝ ማለት አንደኝነት ዘዴ በጣም ትልቅ ሀቅን ያለብኝ። ስለዚህ እዚህ ቦታ ላይ ሁኜ ነገሮችን ፕሩቭ ለማድረግ ነው መሞከር ያለብኝ እንጂ ላይክ መሄድ የለብኝም ላይክ ፋይት ማድረግ አለብኝ እዚህ ቦታ ላይ ብዬ ነበር ማስብ የነበረውና ከእነሱ ሳይድ ግን የሚመጣው ነገር ላይክ ኮንስታንት የሆነ ሬዚሊያንስ ነው እንጂ የመቀበል ጉዳይ አልነበረም። እና የሚያሳዝነው ነገር ምንድነው እንደዚህ አይነት ቦታ ላይ ስትሆኑ ለሜንታል ሄልዛችሁ አሪፍ አይደለም፣ ጥሩ አይደለም። በቃ የሆነ ጥፋት ሳታጠፉ ጥፋተኛ እንደሆናችሁ ይሰማችኋል። ኮንቲኒየስሊ ይቅርታ ትጠይቃላችሁ፣ ኮንቲኒየስሊ ሶሪ ትላላችሁ። ዲስአፖይንት እንዳረጋችሁ ነው የሚሰማችሁ። ያንን ነገር ፕሩቭ ለማድረግ ነው ኦቨር ኤንድ ኦቨር የምትሞክሩት ምናምን እና ኢማጂን በማታደርጉበት ሌቭል ያ ነገር የእናንተ ላይፍ ውስጥ ኢንተርፌር ማድረግ ይጀምራል። በጣም ኢንተርፌር ማድረግ ይጀምራል። ተስፋ መቁረጥን ያመጣል። አሁን በጣም ብዙ ተስፋ የቆረጥኩባቸው ጊዜዎች ነበሩ። ላይክ በቃ እኔ ይህንን ነገር ኦቨርካም ማድረግ አልችልም። በቃ ለምንድን ነው እንደዚህ ለምንድን ነው በቃ ከባድ እንዲሆንብኝ የሆነው እና በቃ እኔ ነገር ኦቨርካም ማድረግ አልችልም። በቃ የተሳሳተ ውሳኔ ነው ማለት ነው በቃ የወሰንኩት እያልኩኝ ሁላ ማስብበት ጊዜ ነበር እና ያንን በማሰብ መሀል ደግሞ ይሄ መውደቅ ድሮ ወደ ነበረው ላይፍ ስታይል መመለስ ላይ በቃ ሂጃብ ካላረኩኝማ አላረኩም። ሲጀመር ምኑን ሙስሊም ሆንኩኝ? በቃ ሌላው ነገር ላይ መዘናጋት መድከም ቢከስ ይሄ እንትኑን ዲንን በነፃነት ፕራክቲስ የማድረግን እድል ካላገኛችሁ ይሄ ማዕናውን በደንብ ማግኘት አትችሉም፣ በደንብ ማጣጣም አትችሉም እና እሱ ነገር የሆነ እየራቃችሁ እንድትመጡ ያደርጋችኋል ይባስ። በዛ ላይ እኔ ላይክ አዲስ አበባ ነው ተወልጄ ያደግኩት። ከነበረኝ ላይፍ ስታይል እና ከነበርኩበት ሪሊጅን አንፃር የነበሩኝ ጓደኞች በሙሉ ክርስቲያኖች ናቸው፣ አብሮ አደጎቼ ምናምን እና አንድ ሙስሊም ጓደኛ የለኝም ማለት በሰዓቱ አንድ ሰው የለም አጠገቤ ላይ ማለት ይሄ በቃ አይዞሽ አብሽሪ እንደዚህ እናደርጋለን እንደዚህ ይሆናል እንደዚህ እንትን የሚለኝ ሰው አልነበረም እና እኔ አይ ሪሜምበር በጣም ዱዓ አደርግ ነበር እንዴ ለምንድን ነው እኔ አላህ በቃ ሙስሊም ጓደኞች ማትሰጠኝ ላይክ የሚደግፉኝ የሚያግዙኝ የሆነ ነገር የሚሉኝ እያልኩኝ አስብ ነበርና ላይክ በሰዓቱ ደግሞ እንደዛ አይነት ሰዎች አልነበሩም እና አሁን ሳስበው ላይክ እኔ አላህ ይሄንንም ለምክንያት ነው በዚህ ሀዲስ ውስጥ ምን እንዳልፍ ያደረገውና
በጣም ከባድ ሆኑ። ብቻ እነዛ የሆነ 2 አመታቶች በጣም ከባድ ነበሩ ለኔ። ይሄ በቃ የማንነት ጥያቄ ውስጥ ገባ፣ አይደንቲቲ ክራይሲስ ውስጥ ገባው። ሰዎች የኔ አይደንቲቲ ጥያቄ ውስጥ ገቡ። እኔ በዛ ሰዓት ላይ ኦፊስ ውስጥ ነበር የምሰራው፣ ላይ አሪፍ ፖዚሽን ነበረኝ የምሰራበት ቦታ ላይ ምናምን እና የሆነ ሰዓት ላይ ሳይሆን ሂጃብ አደርጋለሁ፣ የሆነ ሰዓት ላይ ሂጃብ አላደርግም። መታወቂያ ፎቶ ሲወጣ ሂጃብ የለውም ምናምን እና የሆነ ፒፕልስ ቴክ ዩ እንደ ጆክ ባይ ዘ ዌይ እንደዚህ አይነት ነገር ሲኖር ህይወታችሁ ውስጥ ሰው ሲሪየስ ላይ ወስዳችሁ አሰ ጆክ ነው የሚወስዳችሁ። ገባችሁ? የሆነ ሰዓት ላይ እንደዚህ ናት፣ የሆነ ሰዓት ላይ ደግሞ እንደዚህ ናት ምናምን like it doesn't make sense እና የሆነ የእናንተን ስትራግል ራሱ ሲሪየስሊ የሚወስደው ሰው ራሱ ሲጀመር ይጠፋል ከመሰረቱ እና ከክርስቲያኒቲን ፖፑሌሽን የሚመጣው ነገር እንትና በቃ ነገር ፈልጋ ነበር የመጣችው። ሳይስማማ ሲቀር ትተዋዋለች፣ ሲስማማ ደግሞ ታደርገዋለች። በቃ እንደዛ ነው ባክ ኤንድ ፎርዝ ነው ያላት እንጂ የምር አይደለም ይሄንን ነገር የፈለገችው አይነት ነገር ነው እንትን የሚለውና መጨረሻ ላይ አይ ቲንክ ረመዳንን የጾምኩኝ 3ኛ ረመዳንን የጾምኩኝ ነበርና በቃ በጣም ዱዓ አረኩኝ። በቃ እኔ በጣም ስልሽ በቃ በጣም ዱዓ አረኩኝ። ትግል ዱዓ ሳይሆን ትግል ነበረ። በቃ እዛ ሳለኝ ነበረ በቃ እኔ ይሄ ነገር ማቆም አለበት። በቃ እኔ ዲኔን በነፃነት ፕራክቲስ ላደርግ የምችልበት ቦታ ላይ በቃ አስቀምጠኝ ማለት እስከ መቼ ድረስ ነው እንደዚህ እየተሳቀኩኝ እንደዚህ እየተጨነኩኝ እንደዚህ እንትን እያልኩኝ የምቀጥለው ነው? በቃ ዲኔን በነፃነት እኔ እንደምፈልገው ፕራክቲስ የማደርግበት ቦታ ላይ በቃ አስቀምጠኝ። በቃ በጣም እንትን አልኩኝ። ይሄ በቃ ጭቅጭቅ ካላጋ ጭቅጭቅ ነው በቃ የሚባለው። በቃ የሆነ ጭቅጭቅ ላይ ነበርኩኝ ወላሂ። ከዛ ረመዳን ልክ ሰልቅ እኔ ምንድነው ላይክ ኦብቪየስሊ አቅም ኑሮኝ ፋይናንሻል አቅም ኑሮኝም ከቤት ልውጣ ብለም አያስወጡኝም ቤተሰቦቼ ነው ላይክ በቃ ፍቃደኛ አይደሉም ለብቻዬ ልኖር ላይክ በጣም ስትሪክት ፋሚሊ ውስጥ ነው ሲጀመር ነው ያደግኩትና በቃ እሺ እንዲሉኝ አድርግልኝ። እኔ በቃ ምንም አይነት ቦታ ይሁን ሂጂ እኖራለሁ ብቻ እነሱ እሺ እንዲሉኝ አድርግልኝ በቃ ማለት ይሄን አይዲያ ሳነሳኔ በቃ እሺታውን ከነሱ ላግኝ ብቻ ነበር እንትን ብለኝ ነበረውና ረመዳን አለቀ ምናምን እና የዛኔ እኔ ስራ የምሰራው ገርጂ አካባቢ ነበረ እና እኛ ደግሞ ቤታችን ጣፎ ነው እና ሩቅ ነው ላይክ ትራንስፖርት ምናምን በጣም ነው እንትን ብለው ስትራግል ማድረግ የነበረው ምናምን እና በቃ ነገርኳት አክስቴን ነው እኔ በቃ እንደዚህ ሙቫውት ለማድረግ ምናምን አስቤያለሁ። ስራ በጣም እየተቸገርኩ ነው፣ ሩቅ ነው፣ የትራንስፖርት ወጪ በጣም ብዙ ነው ምናምን እና በዛ ላይ ላይክ ኦልሬዲ ያረፈድኩኝ ስራ እየሄድኩኝ ነው እና ላይክ ከስራ የሚያባሩኛል ብዙ ጊዜ ሌት መሆን ከሆነ ምክንያቱም ላይክ የነበርኩበት ፖዚሽን እኔ ላይክ ጠዋት ተነስቼ ገብቼ 2 ሰዓት ስብሰባ አለኝ ምናምን እንደዛ ነገር ነበርና እንደዛ ነገር ምናምን ስለው በዚህ ጊዜ ከቤት መውጣት ምናምን እንዴት አሰብሽ ምናምን አይነት ነገር መጣና በቃ ዱዓረኩኝ በጣም ደጋግሜ ረመዳንም ከወጣ በኋላ በጣም ተጨነኩበት ብቻ በዚህ ጉዳይ ሱብሃንአላህ። ከዛ መጨረሻ ላይ በቃ ሁለቱም በተቀመጡበት አነሳሁት ጥያቄውን እኔ በቃ ሙባውት ለማድረግ አስቤያለሁ። ምክንያቱም ላይክ እየረፈደብኝ ነው ስራ ስገባ ላይክ ማታም ሲወጣ አምሽቼ ነው ወደ ቤት የምደርሰው ምናምን እና ላይክ እኔ ምስትራግል እያደረኩ ነው። በዛ ላይ እናንተም እየተጨነቃችሁ ነው እንትን ለማለት ላይክ እኔ በሰላም ደረሰች አልደረሰች ምናምን ያላችሁ እናንተም በጣም ትጨነቃላችሁ እና እንደዛ ከሚሆን ላይክ እኔም ቅርብ ቦታ ለስራ ቅርብ ቦታ ቢሆን ቦታ እንትን ልበልና ልምረጥ ልግባና ከዛ በኋላ በሳምንት አንዴ ሁለቴ ምናምን ቤት እየመጣሁ እንትን እላለሁ ምናምንና እንደዛ ነው የሚሻለው ምናምን ብዬ እንትን አልኩኝና ወላሂ አላህ ዱዓን እንደሚሰማ ላይክ አላህ ተአምርን እንደሚሰራ የምታውቁት ማለት እኔ ቤተሰብ አይደለም ከቤት መውጣትን ይቀርና የሆነ ጓደኛ ጋር አምሽቶ መምጣት የሚባል ነገር የማይታሰብበት ቦታ ነው ላይክ የኛ ቤት ማለት ላይ ይሄ በጣም ስትሪክት የሆነ ፋሚሊ ከቤት መውጣት የሚባለው ነገር ይሄ በጣም ፎርቢድ የሚያደርግ ፋሚሊ አለ አይደል? እንደዛ ነው ፋሚሊ ውስጥ ነው ያለውና በጣም በሚገርም ሁኔታ የነበረው ሪስፖንስ በተለይ ፋዘር is like አይ ሰማው እኮ ልክ ናት እቺ ልጅ ላይክ እሷን በጣም ስትራግል እያደረገች ነው እና በማታ ትራንስፖርት መሄዷ ማለቷ ምናምን ለእሷ ሪስክ ይኖረዋል ምናምን እና ሜቢ ብትሞክረው ስናተ ባድ አይዲያ አይነት ነገር አለና በጣም ተነገርኩ። በህልሜን የመሰለኝ እኔ ማለት ላይክ በፍጹም እንደዚህ አይነት ሪስፖንስ አልጠበቅኩም እና ላይክ በህልሜን የመሰለኝ ማለት የምር እየተፈቀደልኝ ነው ላይክ I was so surprised እኔ ላይክ የሆነ እንዴት ነው ሀሳባቸውን ሳይቀይሩ ውጪ ይዛሉ ሰዓቱና ቦታ ደስ ይለኛል በቃ የሆነ እንትን አልኩኝና እና በቃ ላይክ ስናተ ባድ አይዲያ አፍተር ኦል አይነት ነገር አለ እሱና ግን እኛ የምናውቀው ቦታ እኛ የምናውቀው ሰው ጋር ምናምን ነገር መሆን ያለበት እንጂ ላይክ ለሴፍቲሽ እንጨነቃለን አሁን እና አይ ቲንክ የሆነ ሰምሃው የሆነ አቡ የዛ ሰዓት ላይ እንደማንመለስ ገብቶት ሌት ጎ ለማድረግ ነገር እየሞከረ ነው። አይ ዶንት ኖ ብቻ ውስጡ ምን እንደነበረ እኔ አላውቅም። ብቻ
በቃ አላህ ታምር ነው የሰራው ብቻ እዛ ሳለ እነሱ ለዛ ነገር ፈቃደኛ መሆናቸው እኔ ከቤት ቦታው ስለማድረግ ፈቃደኛ መሆናቸው ማለት ኢን ሚሊየን ይርስ አስቤው ማላውቀው ነገር ነው። ይዘራል ብቻ ከዛ ቤት እወጣለሁ ነው እንጂ መውጣት የሚባል ነገር እኔ አስቤ አላውቅም። ላይክ እነሱ እሺ የሚሉት ነገር ነው ብዬ አስቤ አላውቅም። እና ትዝታ ይቅርታ ዛሬ ሙዚቃው ኤክስትሪም ጨምረውታል። በዛው ከጠራሻቸው አይቀር ድምፁን እንትን ይበሉት ከቻሉ ላይክ ነሰሰሪ ሞር ባራ እየጨመሩት አውቀሽ ነው ዝም በይ ውሸታለች። ኧረ ቀንሱ ድምፁን ትንሽ ማለት እኮ ትንሽ ባታ ትንሽ ትቀንሰው እንዴ! በጣም ነው የሚሰማው፣ ወላሂ በጣም ነው የሚሰማው። ለአንድ 30 ደቂቃ ቢያት አትሊስት 40 ሚኒትስ እንትን የምትለው ቢያንስ አትቀንሰዋለች። እና ብቻ በሚገርም ሁኔታ ላይክ ኮንፈርሜሽን አገኘሁኝ። በጣም ገረመኝ፣ በጣም ከምላችሁ በላይ እና ሱብሃንአላህ በቃ እንዴት እንዳመሰገንኩኝ እንዴት አላህን እንዴት እንዳመሰገንኩኝ በቃ ተአምር ነው የሆነብኝ እኔ ሲጀመር። እና ከዛ ያቺ ኮንፈርሜሽን አግኝቼ ላይክ ቤት ምናምን ላይክ አብረን የፈለግነው ከነሱ ጋር ምናምን ላይክ እንዳጋጣሚ ሆኖ ኦልሬዲ እነሱ በሚያውቋቸው የድሮ ጎረቤቴ የነበሩ ሰዎች ምናምን ነበሩና እነሱ ጋር ቤት ምናምን ተገኘ። ሙቭ አውት አደረኩኝ። ሱብሃንአላህ እኔ አላውቅም ማለት ይሄ ቤቱን ራሱ ገብቼ አስተካክየው ምናምን የሆነ እስከምሳግድበት በነፃነት በቃ የሆነ መስገድ እችላለሁ በቃ ብለሽ ያለምንም መሳቀቅ ምናምን የሆነ ስትጠሪ ሰላት አሰላምተሽ እያቋረጥሽ እየሄድሽ ምናምን ማሰግጅበት እንትን አለ አይደለ? በቃ ወይኔ ቢስሚላህ ነው በጣም ላይክ አብረን ነው ሙቪ ያደረግነው። እኔ ላይክ ማለት እኔ ፋሚሊዎቼ ሀቅ ለመናገር ይሄ የእምነቱ ጉዳይ ነው እንትን የሚላቸው እንጂ የሆነ በጣም ነው የሚወዱኝ፣ በጣም ነው ሰፖርት የሚያደርጉኝ ምናምን እና ላይክ አልጋ ገዝተው ምን ብለው ምናምን በጣም በቃ ብዙ ወጪ እነሱ ናቸው ሰፖርት ያደርጉኝ። እና እንደዛ እንትን ብሎ ምናምን ነው ሙቭ አውት ያደረጉት። አብረን ደም ቤቱ ምናምን አስተካከለን ምናለን ምናምን እና በቃ ቤቷ ትንሽዬ ቤት ናት። ትንሽዬ ቤት ናት ስላችሁ በጣም ትንሽዬ ቤት ናት እና አልጋ አለ። ከዛ እዚህ ጋር ምንጣፍ ተነጥፏል። በቃ አለቀ። ዳስል ላይክ ሌላ ምንም ነገር የለውም። እና እንዴት ነው ገብተሽ በር ላይ ቁጭ ብለሽ ምግብ ሰርተሽ ከዛ በኋላ ትተኛለሽ አይነት ነገር አለ። እኔ አላህ ማለት ነው ወላሂ የሆነ ቦታ ሲወስዳችሁና የሆነ ነገር ሲያደርግ መጀመሪያ አይምሯችሁን ነው የሚያስተካክለው። በነገራችን ላይ ማለት አይምሯችሁን ነው የሚያስተካክላችሁ ስልሽ እኔ ያደግኩበት ቤት በቃ ይሄ በቃ ፋይናንሽሊ በደንብ በቃ ስቴብል የሆነ ፋሚሊ ውስጥ ነው ያደግኩት እና ይሄ የራሱ ፐርሰናል ነገር ሁሉ ነገር ተሟልቶለት የሚያደግ ልጅ አለ። የራሴ መኝታ ቤት፣ የራሴ ባዝሩም ምናምን ሰፊ ነው። ኢቨን መኝታ ቤቴ ላይክ ሊቪንግ ሩም የሚያክል አይነት ስፋት ያለው ቤት ነው እና ከእንደዛ አይነት ነገር መታሽ እንዲህ አይነት ቦታ ስትገቢ የሆነ ከባድ ነው አይደለም ይመስላል። ወላሂ ከባድ አይደለም። እኔ አልታየኝም፣ ክብደቱ አልታየኝም። እኔ ማለት የሆነ ጥበቱ ሁላ አልታየኝም። በነገራችን ላይ ትንሽ የሆነ ሌላ ጊዜ የሆነ እንዴት ነው በቃ የሆነ መሬት አይንካኝ የሚል አይነት ሰው ሆነሽ ከዛ በኋላ እዚህ ፖይንት ላይ ግን ስትሆኚ ነው እንደዛ አይደለም። በቃ አይደለም እንደዛ አይደለም። ያ ነገር ለኔ በጣም ላግዣሪ ነበረ። ያቺ ቤት ለኔ ብስሚላ በቃ እኔ አላውቅም የሆነ እረፍቴ በቃ የምተኛው እንቅልፍ የማርፋው እረፍት እንዳይመስላችሁ የሆነ ማለት ይገርመኛል። እኔ ሁላ የሚታወቀኝ ጓደኞቼ ምናምን ቤት ሲመጡ ወይኔ ሩታ እንደዚህ ነው የተከራየሽ ቤት እኔ እኮ እንደዚህ አልመሰለኝም እንዴት ሲጋባሽ ምናምን ሲሉኝ አምላክ ማለት ምን ሆነ ቤቱ አይታየኝም። ምን ላይ አይታወቀኝም ምን ሆነ ቤቱ አይነት ነገር ነው ብለው እኔ ላይክ ለእኔ ምንም አይሰማኝም። እና በቃ የሆነ ነፃነቴን ያወቅኩት ይዛኔ ነው። በቃ ላይክ ሂጃቤን አድርጌ ምናምን ነው ከቤቴ የሚወጣው ምናምን ቀሚሴ ለብሼ አባዬን ለብሼ ምናምን እና የሆነ በቃ እኔ እንጃ እኔ አላውቅም እንዴት ልገልጽላችሁ እንደምችል እኔ አላውቅም። ላይክ የእናንተ ህይወት በምን ምሳሌ ልስጣችሁ? ይሄ እንዴት አላውቅም በምን ልገልጽላችሁ እንደምችል ይዛኔ የነበረውን ይሄ ነፃነት በቃ እና በሳምንት አንዴ ይጨነቃለሁ። ላይክ በሳምንት አንዴ የሚጨነቀው ለምንድነው? ቤት መሄድ አለብኝ በሳምንት አንዴ። ያ አግሪመንታችን ነው ገባሽ? በሳምንት አንዴ ቤት መሄድ አለብኝ እና በሳምንት አንዴ ቤት ሲሄድ ሰፈር ስደርስ ሂጃቤን ማውለቅ አለብኝ እና ያቺ ቀን ስትመጣ ውስጤ ይጨነቃል። በቃ በጣም ይጨነቃል። እና በነገራችን ላይ ለቤተሰብ በዲን ላይ ከመጣ ሀቅ የለውም። በቃ እዛ ከሀቃቸው ይቆማል። በነገራችን ላይ ግን እኔ የሄድኩበት የነበረው አካሄድ ምንድን ነው?
በቃ ፕሩቭ አደርግላችኋለሁ ብዬ ነበር የማስበው። ገባሽ? ይቀበሉኛል በቃ እስከነዚህ እስከነ እምነቴ በቃ ይወዱኛል ብዬ ነበር የማስብ የነበረው እና ይሄ ነገሮችን ማድረግ የሌለብኝን ነገርና እርምጃ እየተራመድኩኝ ነበረ እኔ ፕሩቭ ለማድረግ መሞክር የነበረው እና በሳምንት አንድ ያቺ ቀን ስትመጣ በጣም እጨነቃለሁ እና አንዳንዴ ስራ ሁላ ሳይኖረኝ ምናምን በቃ ስራ አለኝ ዛሬ ምናምን እላለሁ እና በቃ ይሄ ነፃነቴን አውጄ ቁርአን እመጣለሁ ለቤት እሄዳለሁ 12 ምን እላለሁ ምናምን በቃ ላይፍ በጣም ጸዴ ሆነ ነው የምላችሁ። በቃ በጣም ደስ የሚል ሆነ በቃ አሪፍ ሆነና የተከራየሁበት ቤት ምንድነው ቤቱ አይ ቲንክ ይመስለኛል ከስር እንትን አለው ይሄ ውሃ እርጥበት ያለው ቤት አለ አይደለ? ይሄ ሂዩሚዲቲ ያለው ቤት እና ከሆነ ጊዜ በኋላ በጣም መረበሽ ጀመረኝ የሆነ እንትን ላይ ይሄ በቃ ሽታ አለው እና እኔ ደግሞ ኢንፌክሽን አለብኝ ከድሮም ጀምሮ ከልጅነቴ ጀምሮ ኢንፌክሽን እና ብሮንካይተስ ምናምን አለብኝ እና የሆነ ትንሽ ሽታ ካለ ወይም ጥረት ካለ ምናምን ቶሎ ነው የምታመመው። ይሄ ሪዚስት የማድረግ አቅም የለኝም እና የሆነ እሱ ነገር በጣም እያስቸገረ ይመጣና ወይኔ ይሄ ቤት ምናምን እልና ከዛ ወላሂ ምሬን ነው የምላችሁ ቁጭ ብዬ አላህንም አላማርረውም እላለሁ። የፈለገ አይነት ቢሆን ይሄ ቤት አላህን አላማርረውም። ይችን ቤት ለማግኘት ምን ያህል ዱዓ አድርጌ እንዳገኘሁት አውቃለሁ እና አሁን ደግሞ አላህ ይሄን ከሰጠኝ በኋላ እነዚህ ጥረት ነው ያልተመቸኝ ምናምን አላህን አላማርረው በምንም ታምር አላማርረውም እላለሁ እና ከጊዜ በኋላ እንትን እያለ መጣ። ይሄ እየባሰ መጣ። በቃ የሆነ ማስቸገሩ ምንጣፉ በሙሉ ውሃ ይይዛል ምን ይላል ምናምን እና የሆነ ቀን የዛኔ ላይ 2 ካምፓኒ ነበር ምሰራ የነበረው እና አንደኛው ካምፓኒ የገባበት ካምፓኒ ፓርት ታይም ነው ማድረገው እና ገና አዲስ መጀመሪ ነው እና የሴልስ ቲም ነበር ማኔጅ ማድረግ የነበረው እና ላይክ ማኔጅ ማድረግበት ቲም ውስጥ አንድ ሙስሊም ልጅ አለች። አዲስ ናት የገባችው ላይክ ከገባች ሳምንት ምናምን ቢሆናት ነው ኔቲ ውስጥ እና ሌላ ሙስሊም ስለሌለ ሁለታችን ብቻ ስለሆነ ሙስሊም አንድ ላይ ነው የምንሰግደው ምንለው ምናምን ብቻ ቶሎ ተግባባን ከሷ ጋር እና የሆነ ቀን ከስራ ወጥቼ ቤት ሄድና ይሄ እንዳልኳችሁ በቃ ቤቱ የእርጥበቱ ጉዳይ በጣም ማስቸገር ጀመረና ኦኬ በቃ ለምን ክሰል አላቀጣጥልም ላይ ክሰል አቀጣጥዬ ይጣልና ላጨስበት ማለት ነው እና ክሰል አቀጣጥዬ ምን ብዬ ምናምን ቤት አስገብቼ እጣን እና እጣን ምናምን አጨስኩኝ ቤት ውስጥ ማለት ነው እና ለካ እሳቱ ክሰሉ ጭሱ አልወጣም። እኔ ሪላይዝ አላረኩትም እና በቃ እጣኑ ምናምን አጫጭሼ በሩን ዘግቼ ተኛው ገብቼ እና በቃ ፒሲ ምናምን እየነካካው ነው ነገር እየሰራው ነው ምናምን ላይክ መታመም ማመን ጀመረ። በቃ ልቤ በጣም ይመታል፣ ራሴን ማመን ጀመረ ምናምን እና አልገባኝም አክቹሊ እኔ ክሰሉ እንደሆነ እና በጣም ማመን ጀመረኝ ምናምን ትንፋሼ መቆራረጥ ጀመረ ምናምን ደነገጥኩኝ። በቃ እንዴ ምንድነው እያመመኝ ነው ምናምን እስኪ በቃ ተነስቼ ወደ ውጭ ወጣ ምናምን ልክ ተነስቼ በር ልክ ልከፍት ወደኩኝ መሬት ላይ እና በቃ እንደምንም ብዬ በቃ እንደምንም ያው አላህ አትመቻላ ትሩፍ መቼስ በቃ ትተርፋለች ሁልጊዜና እንደምንም ብዬ ተጣጥሬ ሂጄ በሩን ከፍቼው በቃ ወደ ውጭ ወጣሁኝና በረንዳው ላይ ቁጭ ብዬ በቃ ልቤ በጣም የሚመታው እዚህ በቃ አንገቴ ላይ ነው በቃ ልቤ የሚመታው የሆነ በጣም የሚያስጨንቅ ነገር አለ። ቁጭ ብዬ አየር ምናምን ሳትኩኝና እና በቃ ወይኔ ምንኝ ነው በቃ አመመኝ ማለት ነው ምን ተፈጠረ ምናምን እያልኩኝ ትንሽ አየር ምናምን ወስጄ ተመልሼ ገባሁ እና ተመልሼ ገብቼ በሩን ዘጋሁት። አላህ ሲረዳኝ መስኮት ትንሽ መስኮት አለውና መስኮቱን ከፈትኩት እና መስኮቱን ስከፍተው ያው አይምሮዬ ኦክሲጅን ማግኘት ሲጀምር ሪላይዝ ማድረግ ጀመርኩ። ገባሽ ክሰል አስቀምጬ እንደነበረ እና ለካት እዚህ ላይ ክሰል ነው ወይኔ በቃ ዛሬ ቀን ሳልሞት ምናምን ብዬ ተነስቼ ክሰሉ ምናምን አወጣጣ ምናምን ላይ ጠዋት ስነሳ ስቲል እንዳመመኝ ነው አይኔ ጠቁሯል መንብላል ምናምን ተነስቼ ወደ ስራ ሄድኩና በቃ ስራ ስገባ ኦልሬዲ በጣም ደክሞኛል ኤግዞስት አድርጌያለሁ አሞኛል ምናምን በቃ ገብቼ ሙኒራ ትባላለች እቺ ያልኩሽ ልጅና ቤት ገባኝ ስራ ቦታ ገባኝ ነውና በቃ ሙኒራ እኔ ዛሬ በጣም አሞኛል በቃ የምታረጉትን ነገር እንትን ብላችሁ በቃ ስሩ እናንተ ምናምን ስላት ወይ ምን ነው ምናምን አለችኝ። ኧረ በእናትሽ ትናንትና ክሰል ቤት ውስጥ አስቀምጬ ላይክ ሙቼ ነበርና ነው ያወጣኝ ምናምን ስላት እንዴ ቤት ጀመር ክሰል ስታስገቢ እንዴት የሚልሻል ምናምን አለችኝ። ብቻዬን ነው የምኖረው እኔ ምናምን ስላት she was surprised እና ብቻዬን እንዴት ብቻሽን ትኖሪያለሽ ነው ከቤተሰቦች ጋር ወጣሽ ምናምን አለችኝ። አይ አክቹሊ ሰለምቴ ነኝና እንደዚህ ምናምን ስላት በጣም ደነገጠች። በቃ በጣም አንቺ ሰልመሽ ነው ምናምን አለችኝ።
የሆነ የሰለመች ሰው ናት ብላ ማመን አቃተኝ። የምርሽ ናችሁ ነው ማለት በእውነት ነው እንዴት ምናምን እንደዚህ ነው ምናምን ብዬ ብቻ አስረዳኋት እና ከፋሚሊ ጋር ያለው ነገር ጥሩ ነገር ስላልነበረ በቃ ፋይናሊ ሙቭ አውት ለማድረግ ነው ዲሳይድ ያደረኩትና እንደዚህ ነው ምናምን ይነገርባል። ከዛ በቃ በጣም ገረሟት ምናምን መድኃኒት እንትን አለችልኝ ወተት ምናምን ሳመጣ አይዞሽ በቃ አብሽር ምናምን አለች እና ቤት ሄደች። የዛን ቀን ማታ ላይ ደወለችልኝ። በነጋታው ስትመጣ በቃ አስማ እቃሽን ምናምን እንትን በይና በቃሽ ምናምን አለችና እና ጋር ቤት እንሄዳለን በቃ አለች እና እኔ መሰለኝ ቤት ልከራይ እየፈለኩ ስለነበር እነሱ ቤት የሚከራይ ቤት ያለን መሰለኝ። ገባሽ እንዴ የሚከራይ ቤት አላችሁ? ወላሂ ለኔማ አሪፍ ነው ሙስሊም ሰው ያለበት ቦታ ሆኔና ምናምን ስላት ኖ አይደለም እኛ ጋር ነው የምትኖሪው ከዚህ በኋላ አለች ማለት ነው። ስላት ኖ አይ በፍጹም ብቻሽን በፍጹም አትኖሪም እና እኔ ማዘሬ ነግሬያታለሁ ማሚ ነገውኑ ካልመጣች እያለች ነው። ሲጀመር እንዴት ሴት ልጅ ብቻዋን እንዴት ትኖራለች? እንዴት እንደዚህ አይነት ልጁና እንዴት ብቻዋን ልትኖር ትችላለች? በፍጹም ሊሆን አይችልም። ቤት ዘሻት በቃ ልጅ ከዛ እኔ ውስጥ የተጨነቀ ተቀንሽ ሆነ ትንሽ ነው ማውቃት እንደና ልጅቷንና ግራ ገባኝ እና በቃ በጣም ደጋግማ ስጠይቀኝ በቃ ኢንሻአላህ አንድ ቀን ቤት እንሄዳለን ችግር የለውም እና ቤት እናንተ ጋር አድሬ እመጣለሁ ምናምን ነገር አልኳት። ቤት ሄደን በቃ ከዛ ቀበለ ልክ ስራ ስንወጣ ቤት ነው የምንሄደው እኛ ጋር ወደ ቤት ዘኝ ሄዳለች። አይ ቲንክ 15 ቀን ምናምን ካለፈ በኋላ ቤት ይዛኝ ሄደች። የተከራየሁበት ቤት እቃዬን በሙሉ ጭነን ወደ እነሱ ቤት ሄድን። ወላሂ ማለት አላህ ያለ ምክንያት የሆነ ቦታ አያመጣችሁም። አሁንም ለመስለም መንገድ ላይ ያላችሁ ሰዎች የምትፈሩ ሰዎች ወላሂ ይሄ ትልቅ ትምህርት ነው። አላህ የሆነ ቦታ ችግር ውስጥ ሊጥለን ጎትቶ አያመጣል። አላህ አለ፣ ሁልጊዜም አላህ አለ። በቃ እኛ የምንሄድበት ነገር ላይ እና እኔ አሁን ኤክስፔክት ያላረኩት ነገር ነው ማለት ኤክስፔክት ያላረኩት ነገር ነው ስልሽ ኢን ማይ ላይፍ እንደዚህ አይነት ሰው ያጋጥመኛል ብዬ አስቤም አላውቅም እና ስሄድ የራሴ መኝታ ቤት ሰጥተውኝ እኔ አላውቅም ወላሂ እንዴት ብዬ ስለነሱ ላወራ እንደምችል አላውቅም። እኔ የራሴ ቤት ውስጥ እንደዛ አይነት ነፃነት የለም ማለት ላይክ ማንም ሁላ እንዴት ልበልሽ ሆነ እንግዳ ሰው አልመስልም እዛ ቤት ሆነ አዲስ ሰው አልመስልም። እኔ እዛ ቤት ይሄ እድሜ ልክ አብሬ ስኖር የነበርኩት ልጃቸው አሉ አይደለ በቃ ያቺ ልጅ ነኝ። ቤተሰባቸው ውስጥ ወንድሟ እናቷ እህቶቿ አሉ ምናምን ሱብሃንአላህ ማለት ቤቴ ነው በቃ ማለት እንደፈለኩ በልቼ እንደፈለኩ ጠጥቼ ተጫውቼ ገብቼ ወጥቼ ኢቭን ዚያራ ቤተሰብ ጋር ሲሄዱ እኔ ሳይዙ አይሄዱ በቃ ዚያራ የሚሄዱ ከሆነ እኔ እሄዳለሁ ግዴታ እና ለእሷ ደግሞ ማናት ናችሁ ትባልና ልጅ እኮ ናት እንደወለድኩ አልነገርኳችሁ ነበር እዚያ አልነበረችም ምናምን ብላ ነው ሁላ የምትስቅ የነበረው ማለት ነው። እና በቃ ህይወት በማላስበው መንገድ ተቀየረ። በቃ በጣም ከምልሽ በላይ ማለት ነው። ይሄ ሁላ ሲፈጠር ከቤተሰብ ጋር ኮንታክት አለኝ እኔ እናወራለን ምንላለን ምናምን ቤት እንሄዳለሁ ምናምን እና የፋሚሊ ፕሮሰስ ነበረ እኛ ወደ እና የፋሚሊ ፕሮሰስ ነበረን እኛ በዚህ ሁላ መሀል የሚያስጨንቀኝ ነገር ወደ ካናዳ ለመሄድ እና ያ እድል እንዳለ አውቃለሁ። እኔ ሀይቅ ለመናገር ብዙም የመሄድ ጉጉት አልነበረኝም፣ ግን ከሄድኩኝ ደግሞ በምን ክራይቴሪያ ቤተሰቦች ይዘውኝ እንደሚሄዱ አውቃለሁ። ማለት ያው ቤት የነበርኩበት አይነት ሲቹዌሽን ነው የሚቀጥለው። መስገድ የለም ሂጃብ ማድረግ የለም ይሄ ስለ እስልምና ምናምን ፕራክቲስ ማድረግ ምናምን የሚባለው ነገር ይቆማል። ያው ካናዳ ሄዳለሁ ቤተር ላይ አሪፍ የተሻለ ህይወት ነው የምንኖረው እና ቤት ሁሉ ጊዜ ቤትኩኝ ቁጥር ይሄ ኮንቨርሴሽን አለ ላይክ ፕሮሰሱ እንደዚህ እንትን እያለ ነው ምናምንና ይሄን እምነት ምናምን የምትይው ነገር እምነት በውስጥ ነው እና ይሄ ሂጃብ መልበስ እንደዚህ ምናምን የሚባለው ነገር እንትን አይልም አያስፈልግም ምናምን ነበር ሁሉ ጊዜ የሚባል የነበረው እና በዛ ሰዓት የነበረው ትልቁ ሀጃዬ እኔ ምንድነው በቃ ሁሌ ዱዓ ማድረግ የነበረው በቃ እኔ አላህዬ ከቤተሰቦቼ ጋር እንዳታቀያይመኝ ማለት በቃ እንዳታቀያይመኝ በምንም ነገር ማለት ሁሌ ነው በቃ ምለው ያ ረቢ የምፈራት እችን ነገር ብቻ ነው እና አደራህን ከነሱ ጋር የምቀያየበት መስመር ላይ እንዳታስቀምጠኝ በቃ ማለት ኢቭን ሁላ ምለ የነበረው ምንድነው ይሄ ነገር አብረን መሄዳችን እኔ እንዲኔን የሚያስጠላኝ ነገር ከሆነ ከነሱ ጋር መቀያየም ስለሆነ መጨረሻው የሚሆነው የእኔ አይሳካልኝ የእነሱ ግን ይሳካላቸው በቃ ወላሂ ሁሉ ጊዜ ዱዓ ማድረግ የነበረው በቃ ይሄን ነው ማለት እነሱ የሚፈልጉት ነገር ስለሆነ አላህ ይሳካላቸው ግን እኔን በጣም በብዙ መንገድ ስለሚጎዳኝ እና እኔ አልፈልግም የሚለው ነገር ከኔ እንዳይመጣና እንዳታቀያይመኝ ከቤተሰቦቼ ጋር በቃ ሁሉ ጊዜ ነበር ዱዓ ማድረግ የነበረውና በቃ በጣም ትልቅ ሀጃ የነበረብኝ በዛ ሰዓት እሱ ነበረና
እነሱ ጋር ላይክ እኔ የነበርኩበት ቦታ ተመችቶኛል። ቤቱ፣ ሁኔታው፣ ኤቭሪቲንግ ስራም የምሰራው ስራ ነበረ። ሜካፕ ክላስ በዛ ሰዓት መማር ጀመርኩኝ። እሱንም ፋሚሊዎች ናቸው ኤክስፔንሱን አክቹዋሊ የከፈሉት እና የሜካፕ ክላስ ምናምን እማር ነበር ምናምን። መድረሳ ገባው ላይክ ጠዋት መድረሳ ሄዳለሁ እስከ 3 ሰዓት መድረሳ ነኝ። ቁርአን እቀራለሁ፣ አረበኛ እማራለሁ፣ ምን እላለሁ ምናምን። ብቻ ይሄ በጣም በቃ አላህን በጣም የማመሰግንበት ጊዜ ነበር። በጣም በቃ ከምልሽ በላይ ማለት በቃ የአላህን ይሄ ውለታውን ይሄ ቸርነቱን ረህመቱን ምናምን በደንብ ያየሁበት ጊዜ ነበር እና በቃ ጥሩ ሰዓት እያለፈ መጨረሻ ላይ ይሄ የፕሮሰስ ጉዳይ መሀል ላይ ገባ ስልሽ በቃ መሄዳችን ቁርጥ ሆነ እና እኔ ደግሞ የዛ ነገር ፓርት መሆን አልፈለኩም። በቃ አልፈለኩበት ምክንያት ምንድነው? አይ ኖ ላይክ በምን አይነት ኦልሬዲ ያገኘሁትን ነፃነት ያገኘሁትን በዲኔ መንገድ ላይ ኦልሬዲ እየሄድኩኝ ያለሁበትን ነገር ድጋሚ በገዛ ፍቃዴ ማንሳት ማለት ነው። በቃ ለዛ ነገር ሳይን ማድረግ እና አይ ኖ መቼም በኔ ተርም ነገሮች እዛ ከሄድኩኝ በኋላ በኔ ተርም ሊሄዱ እንደማይችሉ ኦብቪየስሊ ያውቅ ነበር እና በቃ እኔ አላህን እንዲያውም የዛ ሰዓት ላይ ምን አልኩኝ? እኔ በቃ አላህ ምን አድርጌ ነው ማለት ይሄ ቤተሰቦችን በሚያስቀይም ነገር እንዳትፈትነኝ ብዬ ነበርና ልትፈትነኝ ነው በቃ ማለት ይሄ ፈተና መጣ እና እዛ ፖይንት ላይ በቃ የግዴታ መምረጥ አለብኝ ስልሽ ይሄ እነሱን ለማሳመን በጣም ብዙ መንገድ ተጓዝኩኝ። ለእነሱ ፕሩቭ ለማድረግ እንዲቀበሉ ዲኔ በማይፈቅደው መንገድ ሁላ እየሄድኩኝ በጣም ብዙ መንገድ ኦልሬዲ ይጃለሁ እና መጨረሻው ግን ሊሆን ይሄ ግን መጨረሻው ነው። ገባሽ? መጨረሻው ነው ስልሽ ወይ ዲኔን ነው የምመርጠው ወይ መሄድ ነው የምመርጠው። በቃ አለቀ። ታስት ይሄ ፋይናል ዲሲዥን የማደርግበት ሰዓት ነው። ምክንያቱም ኦልሬዲ እዛ ነገር ላይ ሳይነን ካረኩኝ በኋላ ሄድኩኝ ነው ነገሮች እነሱ በሚፈልጉት መንገድ ነው እንጂ የሚሄደው እኔ በምፈልገው መንገድ አይደለም ሊሄዱ ይችላል። ስለዚህ ድሮፕ ማድረገው ነገር አለ which is እስልምና ነው ድሮፕ ማድረግ ያለብኝ እና ለእኔ በጣም ከባድ ነበረ። በጣም ከባድ እና ትናንትናም ስልሽ የነበረው ይሄ ሜንታል ሄልዜን በጣም አፌክት አድርጎት ነበረ ያልኩበት ምክንያት እነዚህ ነገሮች አቮይድ ለማድረግ እኔ በጣም ብዙ ይሄ እርጀንት የሆኑ ዲሲሽኖችን ሜክ ማድረግ ጀመርኩኝ። ለምሳሌ ወደ ትዳር መግባትን ትዳር ውስጥ ገብቶ ከዛ ነገር ኦኬ በቃ ላገባ ነው አልሄድም አሁን ከዛ ያንን ነገር ደግሞ ለማድረግ ያለችኝ ሰዓት ትንሽ ናት። መምረጥ አልችልም። ሰውን ኢቫሉዌት ማድረግ አልችልም። ወደዛ ነገር በሚሄድበት የተሳሳተ ምርጫ መምረጥ፣ የኔን ላይፍ ሪስክ ውስጥ የሚከት ምርጫ መምረጥ ኦል ኦፍ ዘ ሰደን ላይክ ዊዝን 2 ወር 3 ወር ላይፍ ድጋሚ በጣም ተመሰቃቀለ። በቃ ያንን ነገር አቮይድ ለማድረግ እኔ በጣም ብዙ እርጀንት የሆኑ ዲሲሽኖች ውስጥ ገባሁኝ። ይሄ በደንብ አናላይዝ ያልተደረጉ በደንብ ያልተጠኑ ውሳኔዎችን ወደ መወሰን ምናምን ኢቨን በቃ ፋሚሊ ድረስ እጅ ምናምን በቃ ኦልሬዲ ላገባ ወስኛለሁ ምናምን ብዬ ሰው ይዞ እስከመምጣት ድረስ ከዛ የመረጥኩት ሰው ማንነት ኮምፕሊትሊ የተሳሳተ ኮምፕሊትሊ ኢንሴን ሊያደርግ የሚችል ክሬዚ ሊያደርግ የሚችል አይነት ሰው በቃ ላይፍ በጣም ኦል ኦፍ ዘ ሰደን ላይፍ በጣም ከባድ ሆነ። በቃ መጥፎ አይነት ሲቹዌሽን ውስጥ ገባሁኝ እና ሰውን ፕሊዝ ለማድረግ የምትሄጂው መንገድ በጣም ዋጋ ያስከፍላል ማለት ስፔሻሊ ይሄ ከመጀመሪያ ጀምሮ አንዳንዴ ምን አስባለሁ ከመጀመሪያ ጀምሮ ነው በቃ ይሄ እምነቴ ነው በእምነቴ የምታስገድዱኝ ከሆነ አልፈልግም በቃ ብዬ ምንጥቅ ብዬ በወጣ የነበር ኑሮ ይሄ ሁላ ነገር ከዚህ ሁላ ነገር እተርፍ ነበረ። ገባሽ? ያንን ነገር ላለማድረግ ብዬ እኔ ለነገሮች ጊዜ መስጠቴ፣ ነገሮችን ማባበሌ፣ ነገሮችን ማስታመሜ የራሳቸውን ዋጋ የሚያስከፍል ነገር ይዘው መጡ መጨረሻ ላይ እና አንዳንዴ የውሳኔ ሰው መሆን ጥሩ ነው። አንዳንዴ ይሄ ስሜትን ፊሊንግን ምናምን ነገር ገሎ ነው በቃ መሆን ያለበት ነገር መሆን አለበት ብሎ ቶሎ ውሳኔ መወሰንና ኢፌክቲቭ መሆን አንዳንድ ጊዜ ይጠቅማል። ምክንያቱም ጊዜ እየፈጀ በመጣ ቁጥር ሰዎች ተስፋ ትሰጫቸዋለሽ። ሜቢ ልትተው ትችላለች፣ ሜቢ ላትተው ትችላለች። ስቲል እድል አለ እኔን ነገር የማስተው ምናምን ብለው እንትን የሚሉበት ነገር አለ፣ የሚጓጉበት ነገር አለ እና እኔ ይህን ኢፌክቲቭ የሆነ ውሳኔ መጀመሪያ ወስኜ ቢሆን የነበር ኑሮ እዚህ ሁላ ነገር ውስጥ መጨረሻ ላይ አልገባም ነበር እና
ያ ነገር ደግሞ መሆኑ ላይክ ኦልሬዲ ፋሚሊ ጋር ምናምን የደረሰ ነገር ነበርና እኔ የተሳሳተ ምርጫ ስለሆነ የመረጥኩት ያ የተሳሳተ ምርጫ እስቲል አሁንም ነገሮች ወደምን ወረዱ። ድሮም እኮ እስልምና እንደዚህ ነው ላይክ ወንዶቹ እንደዚህ ነው ሴትን አቢዩዝ የሚያደርጉት ላይክ ሲጀመር ለምንድነው አቢዩዝ ተደረግኩ የተሳሳተ ሰው አጋጣሚ ብለሽ ነበር ኮምፕሌን የምታደርጊው ቢካዝ ኦብቪየስሊ ይሄን ነገር ኢምፖዝ የሚያደርገው ይሄን ነገር ነው ይዞብሽ የሚመጣው እና ጭራሽ ሌላ ኮንፍሊክት ከዛ በኋላ ያው መጨረሻ ላይ ውሳኔ መወሰን ስላለበት በቃ ወሰንኩኝ። ቪዛዬም ካንስል ተደረገ ቢካዝ በቃ ምንም እንትን የምለው ነገር አይደለም ገባሽ ላይክ እንደዚህ አድርጌ ከዛ እንደዚህ ብዬ ምናምን ብጣት የምጠቀምበትም ሁኔታ አይደለም። ፋሚሊዎቼን ምን በእንደዚህ አይነት ወይ ዲስአፖይንት ማድረግ አልፈልግም። እዛ ቦታ ላይ ሂጄ ኦኬ ጣፍቼ ምናምን የራሴን ህይወት እኮ መኖር እችላለሁ። የሆነ ሙስሊም ኮሚኒቲ እዛም ላገኝ እችላለሁ። የሚያግዛኝ ሂጄ ምናምን የራሴን ህይወት እኮ መቀጠል እችላለሁ። ግን እነሱ ያሰቡበት ወይ አይደለም እና እንደዛ አድርጎ መሄዱ ሰውን ትሪክ ማድረግ ነው በሌላ ስለዚህ ምንድነው ያሰብኩት ፎር ዋንስ ከ2 ዓመት በፊት ምናምን መወሰን የነበረብኝ ምሳሌ መወሰን አለብኝ። በቃ ቁርጥ የሆነውን ነገር መናገር አለብኝ። አልሄድም በቃ አለቀ። ምንም ማድረግ አይቻልም እና አልሄድም። ሃይማኖቴን ወርቶ የሚያስደርግ ነገር ስለሆነ አንዛ ነገር ውስጥ ኢንቮልቭ መሆን አልፈልግም። ሁለተኛ ነገር በቃ ላገባ ነው መሄድ አልፈልግም። በቃ ዳወዝ የኔ እንትን የነበረውና ላይክ ከባድ ነበር ስላችሁ በጣም ከባድ ነበር። እኔ ሀቅ ለመናገር የሆነ አላህን አማርረዋለሁ ለዛ ፖይንት ላይ ማለት ጠይቄ ነበረ ላይክ በቤተሰቦቼ እንዳትፈትነኝ እነሱ ጋር በሚያለያይ እነሱ ጋር በሚያጣላ ነገር እንዳትፈትነኝ ብዬ ጠይቄ ነበርና ለምንድን ነው የኔን ፊት ነው ያመጣህብኝ? በቃ ለምንድን ነው በዚህ የፈተንከኝ? በቃ በጣም ነበር እንትን ያልኩትና እንዲያውም የጓደኛዬ እናት ናለችኝ አስማተይ አላህን አታማርሪ። ምክንያቱም አላህ ላንቺ በጣም ብዙ ውለታ ውሎልሻል። አላህ ብዙ ነገሮችን ላንቺ አቅሎልሻል እና አሁን ደግሞ አላህ አንቺን ማየት ይፈልጋል። የውሳኔ ሰው መሆንሽንና አለመሆንሽን አላህ ደግሞ አንቺን ማየት ይፈልጋልና ይሄ መጨረሻ አላህ የሰጠሽ ድል እንደሆነ ነው ለኔ የሚሰማኝ። በቃ ቆርጬ ወስኛለሁ ይሄንን እከተላለሁ ነው የምትይው ወይስ ስቲል አሁንም ያለሽን ነገር ትሸራርፊዋለሽ ቢካዝ ቤተሰብ እንዳይጎዳ ቤተሰብ እንዳይቀየም ከቤተሰብ እንዳልወጣ እያልሽና ይሄ አላህ መጨረሻ የሰጠሽ ድል ነውና አታማሪው አላህን አለች ማለት ብዙ የሰለሙ ሰዎች ከኔ የበለጠ ስትራግል እንዳላቸው እንዳላቸው ከሜንታሊ ፊዚካሊ በጣም አብዝ የተደረጉ ሰዎች ምናምን አሉና እኔ እንደውም አልሐምዱሊላህ ነው ማለት ያለብኝና እንደዛ ስትለኝ አይምሬ ላይ የምርም ክሊክ አደረገ ማለት እውነቷን ነው በቃ አልኩኝ ማለት ቆራጥነቴን ማየት ፈልጓል አላህ መጨረሻ ላይ ገባሽ ብዙ መንገዶችን እጃለሁ ብዙ ነገሮችን እንትን ለማለት ለመጋፋት ምናምን እነሱን ላለማስደበር ምን ለማለት ፕሩቭ ለማድረግ ምናምን ብዬ ብዙ የማይገባኝ መንገድ እጃለሁ እና መጨረሻ ላይ ደግሞ 2 መንገድ ይዞ መሄድ አይቻልም ምርጫሽን መምረጥ አለብሽ ስለዚህ በቃ ምርጫዬን መምረጥ አለብኝ ሰዓት ነው ብዬ በቃ ምርጫዬን መረጥኩኝ ከባድ ነበር በጣም ከባድ ነበር ስልሽ እንደዚህ አይነት ነገሮች እኔና ወላጆቼን ብቻ ሳይሆን አፌክት የሚያደርገው ሙሉ ቤተሰብን አፌክት የሚያደርገው እና ይሄ ቤተሰብ ከቤተሰብ የሚያጣላ ቤተሰብ ከቤተሰብ የሚያገጫጭ ብዙ ሰው የሚነጋገርበት ምናምን አይነት ነገር ነው የሆነው መጨረሻ ላይ እና እንትን አልነበረም ቀላል አልነበረም በጣም ከባድ ነበረ ላይክ እነሱንም ብዙ አደረኩኝ ከዛ በኋላ ወደ ውጭ የሚሄድበትን እድሌንም ብዙ አደረግኩኝ እዛ ጋር ምርጫ የነበረው ምርጫ የተሳሳተ ሰው በመሆኑ ምክንያት በዛ ምክንያትም በጣም ብዙ ነገር ሰፈር አደረግኩኝ ምናምን እና ይሄ ዋይ ለምን ይሄ ማለት ለምን ይሄ ነገር እኔ ላይ ሀፕን ያደርጋል የሚል ጥያቄ አይምሬ ይመረበስ ጀመረ ከዛ በኋላ ደግሞ ማለት ለምን ላይክ እኔ አይ ኖ ሙስሊም በመሆኔ ምክንያት ላይፍ ምን አይነት ተርን እንደወሰደ ማውቃለሁ ባልሆነ የነበረ ኑሮ ደግሞ ላይክ ከቤተሰብ እገዛ ጋር ምን አይነት ላይፍ ስታይል ሊኖረኝና ምን አይነት ውስጥ ልገባ እንደምችል ነበር አውቃለሁና የሆነ ቁጭ ብዬ ሳስብ sometimes የሆነ አይምሮ ይጎዳል የሆነ መድረስ የነበረብኝ ቦታ ላይ አልደረስኩም ቤተሰብ ያለበትን መንገድ ተቀብዬ ብሄድ የነበር ኑሮ አሁን እዚህ ቦታ ላይ ነበር የምደርሰው እና ያንን ነገር ባለመቀበሌ አሁን ደግሞ እዚህ ጋር ነኝ ያለሁት እና ሰውም ላይክ ምርጫዬም የተሳሳተ ሆነ ምርጫዬም ትክክል ያልሆነ ነገር ሆነና ለምንድን ነው አለ ይሄንን ሁላ ነገር እኔ ላይ የሚያመጣብኝ የሚለው ነገር ላይክ በጣም ከባድ ሆነ በሰዓቱና ታመምኩ ምናምን በመሀል ምናምን እና የሆነ በጣም ስትራግል ውስጥ ገባሁ ኢሞሽናሊም ስቴብል አልነበረም አይምሮዬ በጣም አንዛይቲ ነበረ በጣም ዲፕሬሽን ነበረ ከሰው ጋር ይሄ ኮሚኒኬት ማድረግ ሰው መቅረብ ሰው ማውራት ምናምን የሚባለው ነገር ታውቂ ምናምን እና
ይሄ እንዴት ነው ነገሮች ከሪሊጅን አንፃር የሪሊጅን ፍሪደም ባገኝም ከመጎዳትና ከመግደል አንፃር ደግሞ በጣም አይምሮዬ በጣም ስትረስድ የሚሆንበት ጊዜ መጣ። የሆነ ፋሚሊ ሲያወራ ላይክ ወላጆቼ ምናምን ሲያወሩ በቃ ይቺ ልጅ አይምሯ ማለት መስራት አቁመ ማለት ምናምን ወደፊቷ እንዴት ነው የሚሆነው? እንዴት ነው የምትኖረው? ይሄ አሲፍ ምንም አይነት ፊውቸር እንደሌለኝ አይምሮዬ ክሪፕልድ እንደሆነ ላይክ ድሮ የነበረኝ ፖቴንሻል እና አሁን ያለኝ ፖቴንሻል አንድ አይነት እንዳልሆነ እና ራሴን ሰከንድ ገስ ማድረግ ጀመርኩኝ። እኔ እውነትም አልችልም ማለት ነው? እውነትም ድሮ የነበረኝ ፖቴንሻል እና አሁን ያለኝ ፖቴንሻል አንድ አይደለም ማለት ነው? ላይክ በቃ ሰዎች እንደዚህ የሚናገሩኝ የምርም ላይክ ያቃተኝ ነገር አለ ማለት ነው። የምርም ይሄ የአይምሮ ካፓሲቲ የምርም ቀንሷል ማለት ነው ምናምን ብዬ ላይክ አይምሮ በጣም ስትረስ ውስጥ ገባ እና ይሄ አይምሮአችሁ ውስጥ የምሳይሆን አይምሮአችሁ ሲታመም ምናምን በጣም ፊዚካሊ ህመሙ አፒር ማድረግ ይጀምራል እና በቃ ይሄ በጣም እኔም እንትን ማለት ጀመርኩ። በጣም ዊክ መሆን ጀመርኩ፣ መታመም ጀመርኩ ምናምን እና አልሐምዱሊላህ እዛ ሰዓት እናቴ ላይክ ኦልሬዲ ሙቭ አድርጋ መታ ነበር ወደዚህ ወደ አዲስ አበባ ምናምን እና ይበቃለች ማለት ናይ ማለት እንዴት ነው አንዳንዴ ወላሂ የምሬን ነው የምላችሁ ሙስሊም ብትሆኑም ባትሆኑም እናትነት በጣም ትልቅ እንትን አለ ማለት በጣም ትልቅ ትርጉም አለው። እናት አላቅም አንዳንድ እናቶች ልጆቻቸውን በሃይማኖት ምክንያት በተለያየ መንገድ ምናምን አውጥተው ሲጥሉ ሲጨክሉ ምናምን በጣም ይገርመኛል እና የኔ እናት እንደዛ አልነበረችም። የሆነ እስከ ሁሉም ነገር የተቀበለች ተመልሼ ስመጣ ተመልሼ ወደ ፋሚሊ ትንስል ላይክ ኢሞሽናል ያደርገኛል በጣም ነገር እና ተመልሳ ነው የተቀበለች እና አስታማ ምን ብላ ተመልሼ ራሴን ቢልድ አድርጌ ሰልፍ ስቲሜን ቢልድ አድርጌ ስቴት ኦፍ ማይንድ ቢልድ አድርጌ ምናምን ስራ ወደ መስራት ምናምን እስከምመለስ ድረስ የነበረችው እሷ ናት እና ሁልጊዜ የምትለው ነገር ምንድን ነው እስልምና ባንቺ አልተጀመረም፣ እስልምና አዲስ ነገር አይደለም እና ባዝንም ቢደብረኝም የሆነ ብከፋም ከስሬ በመውጣትሽ ላይክ እኔ ያለሁበት ነገር ባለመከተልሽ ባዝንም ላይክ ልጄ ነሽ አታይነፈ ማለት ለዚህ ነገር ብዬ ልጄ ልጅ ማድረግ አልፈልግም እና የሆነ የብዙ ጊዜ መገፋቴን ካሰችኝ እሷ ላይክ መቀበሏ መልሳ ማቀፏ ምናምና አንዳንዴ ታሳዝነኛለች። ላይክ እኔ አሁን እናቱን ሳስበው ልጄ ብትከፍርብኝ ሱብሃንአላህ ለምን እንደሚሰማኝ አላውቅም እና እሷም ካለችበት እምነት አንጻር ያ ነው የሚሰማት የሆነ ልጅ ሉዝ አድርጊያለሁ ብላ ነው የምታስበው እና ሺኖስ ምን ያህል እንደሚከብደኝ ካደኩበት ፋሚሊ መውጣቴ አክስቴ ሉዝ ማድረግ ላይክ ያሳደገኝን አባት ምናምን ሉዝ ማድረግ ምን ያህል እንደሚከብደኝ ታውቃለች ምናምን እና የሆነ የዛ ሰዓት ሜንታል ሄልዝ በጣም እንትን ጋር የተረበሸበት በሚመጣበት ሰዓት እሷ ነበረች ላይክ ሙሉ ፕሮሰሱ ታይ ነበረች እና የሆነ ይመስለኛል ከዛ በኋላ መሳሳት ጀመረች። የሆነ እንዴት ነው ድሮ ከነበራት እንትን ሞር እየበለጠ መጣ ገባሽ? የሆነ ቤት ሲሄድ ምናምን አቅፋ አባብላ ምናምን ነው የምትዘኝ እና የሆነ ሰማው ጎድተናታል ማለት ነው የሚለውን አንደርስታንድ እንዳደረገች መሰለኝ የሆነ ከጊዜ በኋላ እና አንዳንዴ ምን አስባለሁ እነሱን ሉዝ ባረጋቸውን እሷን ደግሞ ጌን አረኩበትሽ የሆነ አሁን ከእሷ ጋር ያለኝ ሪሌሽንሽፕ የሆነ በጣም አሪፍ ነው። እንዴት ነው እኔ ግሮዊንግ አፕ ያደኩበት ፋሚሊ ላለማስቀየም ከእሷ ጋር ያለኝ አታችመንት ብዙ ስትሮንግ አልነበረም ገባሽ? ወደ እነሱ ነበር ማደላይ ነበረው የሆነ ስላላሳደገችልኝ ምናምን ገባሽ? የሆነ ሞር የእነሱ ሀቅ እንዳለ ነበር የሚሰማኝ ምናምን የነበረው እና የሆነ መጨረሻ ላይ ግን እኔ ፌል ያደረኩበት ሰዓት ላይ እሷ ናት ያነሳች የሆነ እሷ ናት ካጠገቤ የነበረችው ምናምን እና አልሐምዱሊላህ አላህም መጨረሻ ላይ በእሷ በኩል ደግሞ አነሳኝ ማለት የሆነ ገፋለሁ ብዬ ባሰብኩበት ቦታ ላይ ደግሞ አላህ ደግሞ መልሶ አነሳኝ እና አሁን ከረንትሊ ያለበት ሲቹዌሽን እንዴት ነው? ከእነሱ ጋር በቃ ኮምፕሊትሊ ያለን ኮሚኒኬሽን በቃ ተቆርጧል፣ አልቋል። እኔ ሞራ እናወራ ምንም ኮንቨርሴሽን የለንም። እነሱ እዚህ ያሉ ሄደዋል ወደ ውጭ ምናምን እና በጣም ነው የሚከፋኝ። የሆነ እነሱ ብዙ ማድረግ በጣም ነው የሚከፋኝ ከምልሽ በላይ የሆነ አንዳንዴ ሁሉ ነገር ሙሉ እንደሆነ አስብና የሰርጌ ቀን እነሱ እንደማይኖሩ ሳስብ የሆነ ልጅ ወልድ እንደማይኖሩ ሳስብ ማለት ይሄ ኦልሬዲ የምንወዳቸውን የምንፈልጋቸው ሰዎች ላይፋችን ላይ ኤክስፔክት የምናደርግበት ቦታ ነው እና ይከፋኛል በጣም የሆነ ስራ ቦታ ላይ ምናምን ኦል ኦፍ ዘ ሰደን ትዝ ይሉኝና ማለትበት ጊዜ ይውላል ምናምን እና አላህ እነሱንም ልባቸውን አሳስቶት
ተመልሰን እንገናኛለን ብዬ አስባለሁ። ኢንሻአላህ አላህ በጣም እድለኛ ሰው ካደረገኝ በእስልምና ላይ እንገናኛለን ከነሱ ጋር። ካልሆነ ደግሞ አላህ ለሚፈልገው ነው ሂዳያ የሚሰጠውና ባሉበትም ሆነው ተመልሰን እንገናኛለን። አላህ ደግሞ ይሄንን ውለታ ይውልልኛል ብዬ አስባለሁ። ማለት የሆነ ለእኔ ሙሉነት ወይ ይቅርታለች ከትዝታ ሙዚቃ በስተቀር ገራሚ ታሪክ ነው ዛሬ እንጆይ እያደረግን ያለ ነው እና ታፕታፕ ሼር ኮፒ ሊንክ ለምታረጉ በአጠቃላይ በጣም እናመሰግናለን። ቤታችንን በጊፍት ሽብርቅ ላረጋችሁት ወንድሞቼ በጣም አመሰግናለሁ። አይ ሲ ዩ ሜልካም ኤክስ ኦን ዘ ቶፕ ሊስት እና ኑሻዬ በጣም ነው የምናመሰግነው። ሽብርቅ አድርጋችሁናል። የሚገርም ታሪክ ነው ራይት። ብዙ የምንማርበት ነገር እያገኘን ነው እና የሚገርም ነው ታሪኳን። እኔም ራሱ አሁን ሰዓት አንድ 5 ደቂቃ ራይት ሰላት ሰዓት አዛን ስላለ ታሪኩ በጣም ጥሞኝ ነው ቁጭ አልኩት እንጂ አዛን ብሏልና ትመለስና እሷ እየነገረቻችሁ እኔ ሰላት አድርጌ እመለሳለሁ ማለት ነው ኢንሻአላህ። ከውስጥ ሰዓት ደርሷል ስለማልችል ነው። ደግሞ አድቨርታይዝ እያደረጋችሁ አይደለም፣ ስራ ነኝ ያለሁት ታውቃላችሁ። አስኪ ነው ምን እየሰራው እንደሆነ እንኳን ዛሬ ረስታችሁ ብላችኋልና ባዮ ስር ገብታችሁ ኦርደር ማድረግ ባይዘው ይችላላችሁ። በኋላ ላይ ባዮ ስር ሊንክ አለላችሁ ከታች የሚለጥፉ ወንድሞች ቁጥር አለ ዋትስአፕ፣ ኦርደር አድርጉ። ታሪክን ስንማር ምናምን ስናደርግ ኖርማሊ ስራ ላይ ነኝ እኔ እና ሙሉ አቴንሽንን እዚህ ጋር ፎከስ እያደረግንበት ያለበት ምክንያት ኢንሻአላህ ፎር 1 ይር በዚሁ እንቀጥላለን። አላህ በረዳን ሰዎችን ስለ እስልምና ውበት ለማሳየት ስትራግሎቹንም ድካማችንንም ጥንካሬያችንም እንደ ቲም ወርክ ሆነ እናሳያለን። አላህ በረዳን መጠን ማለት ነውና ደግሞ we can do it። እኛ በነበርንበት ዘመን ምን ሰራን ለሃይማኖቴ ብላችሁ አትሊስት እኔ እኮ ቢያንስ ይሄንን ነገር ሄጄ ዊትነስ አድርጌያለሁ። ቁጭ ብዬ ማለትም ትልቅ ነገር ነው። ዊትነስ ማድረግ መገኘት እዛ ቦታ ላይ ጥሩ ነውና አብራችሁን በመገኘታችሁ ራሱ አብራችሁ ስራ እየሰራችሁ ናችሁ። እንደ ነምበር እንደ አንድ ሳይሆን የምቆጠረው እንደ 894 ሰው ነን እየሰራን እየሰማን ያለ ነው ማለት ነው። እንደ ጋራ ነው። ሶ ቲም ወርክ ኦኬ ኪፕ ኢት አፕ because ሞር እናንተ ሞቲቬት ስታረጉን እኛም ደግሞ ሞር እንትን እናደርጋለን። ያለንን ኤነርጂ ለዚሁ ላይ ኢንቨስት እንዳንሳነፍ እንዳንዳከም እንሆናለንና ታፕታፕ ሼር ኮፒ ሊንክ ለምታረጉ በአጠቃላይ አፕሪሺየት ኖ ፕሮብለም አፕሪሺየት ታፕታፕ ሼር ኮፒ ሊንኩን ቀጥሉ። እኔ ሰላት እስከማድረግ ድረስ ብዙ ሚሳውት እንዳላረግ አንቺ ሆስት ተወኝና ታሪክሽን በዛው ቀጥለሽ ኦን ሪከርድ ስለሆነ እኔ በኋላ ሰማዋለሁ። እዛ አንድ 6 ደቂቃ 10 ደቂቃ ተስረቅ ኦሬዲ 10 አዛም ብሎ አንቺ እስከምትመለሽ ነው እየጠበቅኩ ያለሁትና በቃ እንትን ሌላ ሰዎች እንዳይገቡ የምታካፊያቸው ነገሮች ካሉ ከኋላው ምንም እያረግሽ ሆስት አድርጊ። አመሰግናለሁ። እናንተም አቴንሽናችሁን እሷ ጋር አድርጉ። አቴንሽናችሁን ብዙ አታድርጉ። ታፕታፕ ሼር ኮፒ ሊንክ አድርጉ። የለችም ብላችሁ ኮሜንት አነሰሰሪ እንዳታ አይጋ ላይ ኪንግስ የሆኑ ሞዴሬተሮች አሉኝ ትሸኛላችሁ። ስለዚህ ዶንት ወሪ ሪላክስ አድርገሽ ታሪኩን ቀጭ ሪካርድ እያደረኩት ስለሆነ እልክልሻለሁ ሪካርዱንም እስከዛ ቀጥል። ኢሞሽናል ሆኜ ነበርና ከሷ ወጣኝ። ያው አሪፍ ነው። ውሃ ጠጪ። ጾም ላይ ካለው ሪላክስ እያደረግን እንጫወታለን እና ኤኒዌይስ ያው የስቶሪው ኢንዲንግ አሁን ከረንትሊ እስካለሁበት ድረስ ያንን ነው የሚመስለው እና ኢንሻአላህ ማለት ሉዝ አድርጊያቸው አልቀርም ብዬ አስባለሁ። ኢንሻአላህ የምንገናኝበት መንገድ ደግሞ አላህ አመቻችቶ በእስልምና ላይ የሚሆን ከእስልምና ውጭ ምን ኢንሻአላህ እንገናኛለን ብዬ አስባለሁ። አሁን ደግሞ አላህ ማለት ከእናቴ ጋር ያለሁበት ሪሌሽን ከወንድሜ ጋር ያለሁበት ሪሌሽን በጣም ጥሩ ነው። አልሐምዱሊላህ ማለት አላህ በጣም 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 ረድቶኛል በሱ እንትንና
አልহামዱሊላህ በጣም ነው ደስ የሚለኝ። አፍተር ኦል ከዚህ ሁላ በኋላ እናቴን ጌን ማድረጌ ላይክ ባትቀበለውም እምነቱን ሰፖርት ማድረጓ ቤት ሲሄድ ማፍጠሪያ ሰርታ ጾም ከሆነ መስገጃ አዘጋጅታ ምናምን የምጠብቀኝና የሆነ እነሱ ሉዝ ሳደርግ በዚህኛው ሳይድ እንደዚህም ሰፖርት የሚያደርገኝ ሰው ላገኝ እችላለሁ ብዬ ላይክ አላሰብኩም ነበር እና ይህንን ደግሞ አላህ ነው ያደረገው። ይህንን ደግሞ አላህ ነው ያመቻቸው እና አልহামዱሊላህ እና ማለት አላህ ሂዳያ ይስጥ ለእናቴ ለወንድሜ ለአደሙ ሂዳያ ሰጥቷቸው ማለት እዚህ ብቻ ሳይሆን በጀነትም በአኺራም ደግሞ የምንገናኝ እንደሆነ ነው ከነሱ ጋር የምፈልገው እና በቃ አሁን ላይ ትልቁ ዱዓ እሱ ነው። እኔ ለቤተሰቦች አላህ ሂዳያ እንዲሰጥልኝ ወደ ቀጥተኛ መንገድ እነሱ እንዲመሩ ምናምንና አንዳንድ ሙስሊም ቤተሰብ ያላቸው ሰዎች ምናምን ነው በነገራችን ላይ በጣም ትልቅ ነው። ምክንያቱም ረመዳን ምናምን የሆነና ተራዊ እና ተራዊ እየሰገድኩ ምናምን ካጠገቤ ትልቅ ሰው ምናምን ሳይ ከዛ ወጣት ልጅ ምናምን ይዘው እናትና ልጅ ምናምን መጥተው ተራዊ ሊሰግዱ ምናምን ነውና ወላሂ በጣም ያስለቅሳል። እኔ እናቴ ሙስሊም ብትሆንልኝ ከእሷ ጋር ነበር ተያይዤ የሚሄደው ተራዊ ልሰግድና እናቴ ካጠገቤ ቁማ እኔ እዚህ ጋር ቁሜ እየሰገድኩኝ ምናምን ራሴን ኢማጅን አደረገ በጣም ወደ ያስብሰኛል። ስለ አኺራ ሳስብ እኔ ራሴን አላህ የአኺራዬን አሳምርልኝ ምናምን ብዬ ዱዓ ሳረግ እኔ እስልምና ላይ ሆኜ ነው አላህን ደግሞ ከዛ በኋላ እስኪ አሁን ከሰጠኸኝ ምዝነት በላይ ደግሞ ይህንንም ደግሞ ጨምርልኝ እያልኩኝ የምጠይቀውና ስለሷ አስባለሁ፣ ስለ እናቴ አስባለሁ፣ ስለ ወንድሜ ስላሳደጉ ቤተሰቦቼ ምናምን አስብና በጣም ይከፋኛል እና ይሄ እስልምና አደጋችሁ ሙስሊም ቤተሰቦች ያላችሁ ሰዎች ወላሂ ከምታስቡት በላይ በጣም እድለኛ ናችሁ። ከምታስቡት በላይ ሱብሃንአላህ ማለት ዱዓ ታደርጋላችሁ፣ ሰደቃ ትሰጣላችሁ ምናምን ይሄ ለሞቱ ቤተሰቦቻችሁ ለሞቱ እናትና አባቶቻችሁ ምናምን እና ያ ምድል ላይኖረን እንደሚችል ስናስብ እኛ በጣም ከባድ ስሜት ነው እና እኔ